ላይክ አሁን ላይ በጣም በጣም ኦኬ። እዚህ ጋር ቅድም ቪዲዮ ስለቅ በመሀል አስገብቼው ነበር ቪዲዮ ላይ ይሄ ሴታፕ እዚህ አካባቢ ያለ እዚህ አካባቢ ነው የገባው። በጣም ፐርፌክት ስናይፐር ነው ያስከው ማለት ነው። ስናይፐር ነው ያስከው። እዚህ ጋር ይሄ ኦርደር ፍሎ አለ። እኔ አሁን ይሄኛውን ሴታፕ ያየሁትኝ በዚህ ኦርደር ፍሎ እና ማርኬት እዚህ ጋር ቼንጅ ፋክተር አለ አይታችሁ ከሆነ ስሞል ቼንጅ ፋክተር አለው፣ ሜጀር ቼንጅ ፋክተርም አለ። ላይክ እዚህ ጋርም ደግሞ ደስ የሚለው ዩሮ ሄዷል። ስቶፕ ሎስም ደግሞ በዛው ልክ ትንሽ ነው የሚሆነው። እዚህ ጋር እንኳን ብንገባው ራሱ ስቶፕ ሎሱ ዛሬ ዳት ማች ካልኩሌት ያደረግም ነበር። ያው እንደ 2.7 ፒፕስ ምናምን አካባቢ ነው። ያው ዋናው ፎሬክስ ፔር ላይ ሪስክ ቱ ሬሽዮ ስለሆነ ፎከስ የምናደርገው ኢደዝንት ማተር ስቶፕ ሎሱ ትልቅ ሆነ ፒፕሳችን 20 ፒፕስ ሆነ አሁን ይሄ 50 ፒፕስ ነው ቴክ ፕሮፊት ኦልሞስት ግን የዚህ አካባቢ ነው ማርኬቱ ላይ የወጣሁት እዚህ ጋር ወደ 1500 ዶላር ላይ አነሰጠኝ። ከዛ ነው ማርኬቱ ስትሮንግ ፑሽ ያደረገው ጎልድ ላይ ስለነበረ ፎከሴ ዳት ማች ቴክ ኬር አድርጌ እንትን አላልኩት ነበረ። አሁን ጎልድ ማች በጣም ሪያክት እያደረገ ነው። እናያለን አሁን የሚፈጠሩትን ከዚህ በኋላ እናያለን። ምን አልከኝ? ጎልድ ማኒፑሌሽን አለው በደንብ ጎልድ በጣም ማኒፑሌሽን አለው። አሁን ነገ ደግሞ ኒውሶች አሉ ኤዲፒ ነርፋርም ፔሮል አለ፣ ኢምፕሎይመንት ቼንጅ አለ፣ ከዛ ሪቴል ሴል አለ፣ ለዛውም እንደዛም ደግሞ አይስቲ ማኒፋክቸር ፒኤምአይ ደግሞ አለ። ነገ ኒውሶች አሉ በደንብ በተለይ ፕሮፈርም ትሬድ የምታደርጉ ልጆች ነገ እንትን አድርጉ። ከዛ በኋላ የሆነ የሚያስጠላ ቀን ነው የሚሆነው። በጣም ባንክ ሁልጊዜ ነው የሚበዛው። ኦኬ 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 የትኛው ይሄኛው ነው 14 ዶላር? ኦኬ የትኛው ትሬድ ማለት ነው እዚህ ጋር? እሺ ኦኬ ይህ ይችል ነበር ያ በደንብ ይሄድ ነበረ። ቴክ ፖይንት ዋን አይተህ ከሆነ የኔ እዚች ጋር ነው which is ግን ማርኬቱን ቮላቲሊቲ ስላላመንኩት ነው ማርኬቱ ላይ በእነዚህ ኦርደር ሎኮች የወጡት። እዚህ ቶፕ የሚሆንበት ፌዝ የሚገባው ማርኬቱ እነዚህ ሌቭሎች ላይ ነው። እነዚህ ሌቭሎች ላይ ነው። አሁን እዚህ ጋር እነዚህ ኦርደር ብሎኮች ይታዩሃል። እዚህ ጋር ሌትስ ሴ እዚህ አካባቢ አየኸው። እነዚህ ሌቭሎች ማርኬቱን ቾፕ ሊያደርግ ይችላል which is አሁን ባልወጣው ኖሮ ይሄን ሁሉ ሙቭመንት እኔ ስቲል ነው ትሬድ ውስጥ ነበርኩኝ ማለት ነው። ይሄን ቾፒ ሙቭመንት ይሄን ቾፒ ሙቭመንት ደግሞ ለመያዝ አያሳምንም which is ማርኬቱ ሞር ስትሮንግ ካልሆነ ከታችኛ የገባንባቸው ባየሮች ስቲል ነው ማርኬት ላይ አክቲቭ ካልሆኑ በቀር አብዛኛው ኢንስቲትዩሽኖች ምን ያደርጋሉ? ማርኬቱ ቾፒ ፌዝ ላይ ይወጣሉ። ቾፒ ፌዝ ላይ ማርኬቱ ላይ ከወጡ ምንድን ነው የሚሆነው? እዚህ ጋር አንተ የጠበቀው ዊዛውት ኤኒ ፓርሻል ማርኬቱ እንደዚህ አድርግቶልን ወርዶ ሊመለስ ይችላል። አየዋል ልክ እንደዚህ ሊፈጥ ይችላል። አሁን የጠዋቱን ትሬድ ባሳይህ ጠዋት አሁን ስቶሪ አድርግቼ የነበረው which is ይሄ ትሬድ ነው። ይሄ ትሬድ ደግሞ 50 ሚኒት ላይ ላድርግና ላሳይህ። አሁን 50 ሚኒት ላይ ብናደርገው we have እዚህ ጋር የ50 ሚኒት ኦርደር ብሎክ አይደለ? አሁን ይሄ ኦርደር ብሎክ እዚህ ጋር ይታይካል አይደለ? ይሄ 50 ሚኒት ኦርደር ብሎክ ማርኬቱ ምን አድርግቶብኝ ነበረ? ይኸው አየከው ማርኬቱ በጣም ወደ ላይ ሊይዘው የምችለው ማርኬት ምን አደረገብኝ? እዚህ ጋር በጣም ቾፕ ያደረገው አየኸው አይደለ? ሴም ቲንግ ነው የፈጠረው ቅድም እዛች ጋር እንደፈጠረው ቾፕ ያደረገና ከዛን አደረገ ማኒፕሌት አደረገ። ከዛ ተመልሶ እዚህ ጋር ኢንተሪ ገብቼ ነበር ብሬክ ኢቨን አደረኩኝ። ከእንደገና ማርኬቱ ወጣ የተወሰነ ወደ 80 አምፒስ አካባቢ ወጥቶ ነበረ ማርኬቱ ኦልሞስት 100 አምፒስ ወጥቶ ነበር። ከዛ ደግሞ ተመልሶ ደግሞ እንደምታየው ፑሽ አደረገ አየኸው አይደለ? ወደ 300 አምፒስ ማኒፕሌት አድርግቶ ይሄንን ሎ ሊኪቲቲ አድርግቶ ደግሞ አጌን ተመልሶ ማርኬቱ ሪያክት ማድረግ ጀመረ ማለት ነው። ስለዚህ እነዚህ ቾፒ ፌዞችን የብዙ ጊዜ መያዝ ስለማልፈልግ ነው ሪስክ አላደርግም ቾፒ ፌዝ ላይ በዛ ምክንያት ነው ከማርኬቱ ላይ ወጣሁት እንጂ ስሞል አካውንት ቢሆን ኖሮ የገባሁት ስቲል ነው ይዘው ነበር። ያ ግን ምን ሆነብኝ አሁን ማርኬቱ ቾፒ ስለሆነብኝ በቃ ደግሞ ጎልድም ስለሆነ እንዳየኸው ደግሞ ትልቅ ሎትም ነው የገባሁት ሶ ዳት ማች ማርኬት ላይ ለመጠበቅ ስላልፈለኩ ነው ኤግዛክትሊ በ280 ፒፕስ ጋር የወጣሁት ይሄ የዚህኛው ኦርደር ብሎክ ላይ መልሼ የወጣሁት እንጂ ማርኬቱ በጣም መያዝ የሚችል ማርኬት ነው። አሁን ቆይ ወደ ሃየር ታይም ፍሬም ላድርገውና ይሄ ላጥፋውና ሃየር ታይም ፍሬም አድርጌ ላሳይ ታርጌቶች የቱ ጋር እንዳሉ። አሁን ይሄ ቴክ ፕሮፊት ዋን እዚህ ጋር አለ አየከው አይደለ? ይሄ ቴክ ፕሮፊት ዋን ኤዥያን ሃይ ነው። ከዛ የፎር ሆር ኦርደር ብሎክ እዚህ ጋር አለኝ። ይሄም ቴክ ፕሮፊት ነው። ፉል ቴክ ፕሮፊት ደግሞ እያስቀመጥኩት እዚህ ጋር ነው። ይሄው
ኦልሞስት ስንት ላይ ወደ 47 35 ላይ። ስለዚህ እስከዛ ድረስ ማርኬቱ ላይ ትልቅም ገንዘብ ስለነበረ which is ያንን ገንዘብ ቾፒ ፌዞች ለመክተት ሪስክ ማድረግ ስላልፈለኩኝ ነው ቶሎ የወጣሁት እንጂ ሌላ ጊዜ ቢኖር በደንብ ነበር የሚይዘው። በደንብ የሚያዝ ማርኬት ነው። በዛ ምክንያት ኦኬ 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 እሺ የት ሀገር ነው ያለው? ኢትዮጵያ አዲስ አበባ። ኦኬ ሶ አሁን እኔ የዛ አሁን ላይክ ትምህርቴን ማቆም ባልፈልግ መቀጠልን ብፈልግ ኖሮ አረግ የነበረው ምንድን ነው ይሄ የግማሽ ቀን ትምህርቶች አሉ አይደለ? እንደምንም ግማሽ ቀን ነበር ልሞክር ፈለግ። አሁን እኛ ሀገር ሀረር፣ እኔ ሀረር ነው ተወልጄ ያደግኩት። ሀረር እ፣ የመንግስት ትምህርት ቤት ግማሽ ቀን ነው፣ የግል ትምህርት ቤት ደግሞ ሙሉ ቀን ነው የሚያስተምሩ። ስለዚህ ምን አደርግ ነበረ የዛን ሰዓት ወደ መንግስት ትምህርት ቤት ገባና ቤተሰብ ዳት ማች ቢሊንግ ባይኖራቸው ኖሮ ማዘርም እንዳቆም ባትፈቅድልኝ ኖሮ በሰዓቱ ምን ነበር የማደርገው? ግማሽ ቀን እየተማርኩኝ ግማሽ ቀኑን ለመስራት እሞክር ነበር። ይህ ያው ሊመቸኝ የሚችለው ወይ ኒውዮርክ ሴሽን ነው ወይ አንዳንዴ ለንደን ሴሽን፣ አንዳንዴ ኒውዮርክ ሴሽን ትሬድ አደርጋለሁ ማለት ነው። ሽፍት በሚቀያየር እንደዛ አደርግ ነበር። ግን አሁን ትምህርት ግን አቁማለሁ፣ ሃይ ሪስክ ስለሆነ ያንተን የልብ ፍላጎት ይፈልጋል። ያንተን የልብ ዝግጁነት ይፈልጋል። ያንተን ጥንካሬ በጣም ቴስት ያደርግሃል። አሁን ትምህርት የምታቆም ከሆነ አንዳንድ ስትራግሎች በጣም ይፈትኑሃል። ለምሳሌ ጓደኞችህ ኖርማል እየተማሩ አንተ እዚህ ጋር ሰራለሁ ብለህ ልክ እንዳሁኑ አይነት ታይሞች ሲመጡ ጂኦፖለቲካል ነገሮች ድብልቅልቅ ሲሉብህ ኢሞሽናል ስትሆን ሉዚንጎች ስትገባን ብለህ ታስባለህ። ላይክ እነሱ እኮ ቢያንስ ጓደኞቼ እየተማሩ ነው ትላለህ። ቢያንስ እኔ እዚህ ጋር ፌል ባደርግ የሆነ ቤተሰብ እጅ ላይ ነው የምቀረው ወይ የሆነች ስራ ነው ለመስራት ሞክረው ነው የምትለው። እነሱ ግን ቢያንስ ቢያንስ ተምረው ተመርቀው የሆነች ስራ ይዘው የሆነች ኮንዶሚኒየም ተከራይተው አግብተው ይኖራሉ። ገባ? ምክንያቱም አቬሬጅ ላይፍ ስለሆነ ያንን ላይፍ ማንም ሊያጣው አይችልም። እየተማርክ ከሆነ ኤ ፕላስን ማምጣ ግሬድህን ኤፍን ማምጣ ያንን ላይፍ ትኖረዋል። ገባ? ሶ ያንን ላይፍ መኖር በጣም ከባድ ስላልሆነ ያንን ላይፍ እነሱ እኮ ይኖራሉ። እኔ ግን እዚህ ጋር በማዶ ሜዳ ነው ያለሁት እንድትል ያደርግሃል። ግን እንደዚህ አይነት ታይሞች ደግሞ ሪስክ አድርገህ ደግሞ ራስን ተማምነህ ደግሞ እግዚአብሔርን ተማምነህ መግባት ቻልክ ማለት ደግሞ ከዛ በኋላ ነገሮች በጣም ስትሮንግ እያደረጉ ይመጣሉ። ዊች ዲሲሽን በዛው ልክ እየለወጠ ይመጣል። የአንተ ዲሲሽን ስለሆነ ነገህን ዲተርማይን የሚያደርግ በሱ መልኩ እንትማጫ ቴንክ ዩ። ኦኬ ሶ ባለፈው ያቆምንበትን ፓርት አስታውሱኝና ከዛ ፎር ዘ ኔክስት ክላስ መግባት እንችላለን። ባለፈው ትዝ የሚለው ካለ ባለፈው ያቆምንበት ኤግዛክት ፕሌስ ትዝ የሚለው ካለ ኦን ደ ፒዲኤፍ ማለት ነው። ፒዲኤፍ ላይ የቱ ጋር ያቆም ነው የሚለው የሚያስታውሰኝ ሰው ካለ ከዛ ኤግዛክትሊ ከሱ መጀመር እንችላለን። ኦዲቲንግ የሚነግረኝ የለም። ማርኬት ስትራክቸር ሽፍት ቼንጅ ካራክተር ኦኬ እነሱን ጨርሰን ኢንጀር ሊኩዊዲቲ አላየንም አይደለ? ኦኬ ፐርፌክት። ኦኬ ሶ ቢ ገብተናል ማለት ነው። አይ ሆፕ እዚህ ጋር ያለው ሪሰርች አይታችሁታል ብዬ አስባለሁ። እንትኑ ላይ ኦን ደ ፒዲኤፍ እዚህ አካባቢ የአስር ሪሰርች የተቀመጠ ቶፒክ ነው። ግን እኛ ወደ ቢ እንግባና ቴንሽን ፈንዲንግ ካንድል እሱ ጋር ድረስ ለማየት እንሞክራለን። ዊ ሃቭ ኢፍ ዩ ሃቭ ታይም እስከዛ ድረስ ለማየት እንሞክራለን። ዳትስ ፋይን ኦኬ ሶ አሁን የምንጀምረው ኬዝ ነው። ባለፈው ትዝ ካላችሁ ስለ ኢንዱስመንት አይተን ነበር። ኢንዱስመንት ቼንጅ ኦፍ ካራክተር ኢንዱስመንት እንደውም ብሬክ ኦፍ ስትራክቸር ከማየታችን በፊት ለምን አንድ ወረድ ብለን አናየውም ብያችሁ ኢንዱስመንትን አይተን ከዛ ብሬክ ኦፍ ስትራክቸር አይተን ከዛ በኋላ ነበር ተመልሰን ደግሞ ቼንጅ ኦፍ ካራክተርን አይተን የጨረስነው አይደለ? እንዳላችሁ ቼንጅ ኦፍ ካራክተር እስከጨረስን ልክ እንደዛ ነበር ያየ ነው። አሁን ወደ ቢ ክላስ ስንመጣ ምንድነው የምናየው? እንደ ሰከንድ ኢንዱስመንት የምንጠቀመው ቶፒክ አለ። እሱ ምን ይባላል? ኢንጀር ሊኩዊዲቲ ይባላል። ኢንጀር ሊኩዊዲቲ ማርኬት ላይ ማጆሪቲ ኦፍ ታይም የሚገኝ ነገር አይደለም። የቶፒክን ከመጀመራችን በፊት ኦልዌይስ ማርኬት ላይ የምናገኘው ቶፒክ ሳይሆን ነገር ግን ማርኬት ላይ ዋንስ በሆነ ጊዜ አንድ ጊዜ የምናገኘው ቶፒክ ቢሆንም ነገር ግን ምንድነው ያንን ነገር አገኘን ማለት ኢንጀር ሊኩዊዲቲ ኮንፈርሜሽን ማርኬት ላይ ያገኘን ማለት ትሬዳችን ኤ ፕላስ ሴትአፕ ትሬድ ነው ወይ ደግሞ ኤ ፕላስ አይደለም እንድንል ያደርገናል። which is ለምሳሌ አሁን አንድ ቶፒኩን እንየውና ኤ ፕላስ እና ኤ ፕላስ ያልሆነ ሴትአፕ ሲሆን ምን አይነት ሪስክ ማኔጅመንት እንደምጠቀሙ የተወሰነ በመሀል ነገራቸዋለሁ። ብዙ ሰው ይሸወድበታል ብዬ ስለማስብ እንደዚህ አይነት ቴክስቶችን ብዙ ስለሚደርሱኝ እሱ ላይ በደንብ እናወራበታል። ኦኬ ሶ ኢንጀር ሊኩዊዲቲ ማለት እንዳልኳችሁ ሰከንድ ኢንዱስመንት ነው። ሰከንድ ኢንዱስመንት ላለ ማለት ምን የምንለው ኢንጀር ሊኩዊዲቲ ብለን እንጠራዋለን። which is ቶፒካችን ትንሽ ስለሚለያይ ሶ ኢንጀር ሊኩዊዲቲ ማለት ኢንዱስመንት ካስታውሳችሁ ምንድነው ማርኬቱ አሁን ካለበት ፕራይስ ወደ ኤክስትሪም ሌቭላችን ቀና ብለን ስናይ ወይ ደግሞ ማርኬቱ አፕ ትሬንድ ከሆነ ደግሞ ወደ ኤክስትሪም ሌቭላችን ወርታች ዝቅዝቅ ብለን ስናይ የምናየው የመጀመሪያው ማይነር ኮሬክሽን what we call ኢንዱስመንት አይደለ? ይሄኛው ኢንጀር ሊኩዊዲቲ ደግሞ ማለት ምንድነው ከኤክስትሪም ሌቭላችን ነው የምናየው። ያኛው ማርኬቱ ካለበት ፕራይስ ነው። ፎር ኤግዛምፕል አሁን እዚህ ጋር ብንመጣ
ኢንጂነሪንግ ኢንቨስትመንት ስንማር ምንድነው ኢንቨስትመንት ያልኳችሁ ማርኬቱ ይሄ ማርኬት ኢዝ ኤ ቤሪሽ ማርኬት አይደለ? እዚህ ቤሪሽ ማርኬት ላይ ማርኬቱ which is ይሄኛው ብሬክ ኦፍ ስትራክቸር ያለን we have እዚህ ጋር ሊኩዊዲቲ ሲፖች እዚህ ጋር ቼንጅ ኦፍ ካራክተር አለን የዚህኛው ሙቭመንት ቼንጅ ያደረገበት አይደለ? ስለዚህ አሁን ማርኬቱ ቤሪሽ ማርኬት ነው። እዚህ ቤሪሽ ማርኬት ላይ ኤክስትሪም ሌቭላችን የትኛው ነው? we have እዚህ ጋር ሚቲጌት ያልተደረገ ኤኒ ኦርደር ብሎክ ኦር ሰፕላይ ኤንድ ዲማንድ ዞን ካለን እዚህ ጋር ይሄኛው ሰፕላይ ዞን ካለን which is ይሄ ቫሊድ ሌቭላችን ነው ኤክስትሪም ሌቭላችን ነው አይደለ? ከዚህ በላይ ከሆነ አይሆንም። ምክንያቱም ማርኬቱ እዚህ ጋር ቫሊድ የሆነ ብሬክ ኦፍ ስትራክቸር ነው ብላችሁ እስካሰመራችሁ ድረስ ማርኬቱ ምን አይሆንም፣ ይሄንን ሌቭል ብሬክ አድርጎት ሊሄድ አይችልም። ይሄን እንዳትረሱ። ብሬክ ካደረገባችሁ ነው የሚመለስ ከሆነ ያ ሌቭል እናንተ ትንሽ ኮንፊውዥን ሆናችሁበታል፣ ወይ ደግሞ ከዚህ በላይ ማርኬት ውስጥ ነው ቴክ አውት ያላደረጋቸው በጣም ሂውጅ የሆኑ ሊኩዊዲቲዎች ማርኬት ላይ አሉ ማለት ነው። ወይ ደግሞ ማርኬቱ ልክ አሁን እንዳለበት ሙቭመንት ማኒፑሌሽን ውስጥ ነው ያለው በሚለው ታዩታላችሁ እንጂ ማርኬቱን ኤግዛክት የሆነ ወይ ደግሞ ፐርፌክት የሆነ ሜጀር የሆነ ብሬክ ኦፍ ስትራክቸር ማፓውት ማድረግ ከቻላችሁ ማርኬቱ ብሬክ አድርጎት የሚሄድበት እድል በጣም ዝቅተኛ ነው። ኦኬ ሶ አሁን ይሄ ከሆነ ማርኬቱ ላይ ኤክስትሪም ሌቭላችን ከዚህ ከታች ሆናችሁ ወደ ላይ ስታዩ አይደለ? ከዚህ ከታች ሆናችሁ ወደ ላይ ስታዩ የሚታዩት the first minor correction which is ማርኬቱ የመጨረሻ ጊዜ ማይነር ኮሬክት ያደረገ የትኛው ነው? ይሄኛው ነው አይደለ? ከዛ ማርኬቱ ኢምፐልስ አደረገ። ስለዚህ የመጨረሻው ማይነር ኮሬክሽን which is this one ይሄ ምናችን ነው አለን? ኢንዱስመንት ነው አለን። ኢንጀል ሊኩዊዲቲ ደግሞ ሲሆን አሁን ኢንዱስመንት ኬት ያየ ነው ከዚህ ነው አይደለ? ኢንጀል ሊኩዊዲቲ ደግሞ ሲሆን ከኤክስትሪም ከኦርደር ብሎካችን ወርታችን የምናየው። ስለዚህ ከኦርደር ብሎካችን ወርታችን ስናይ የምናየው የመጀመሪያው ማይነር ኮሬክሽን ይሄኛው ይባላል ማለት ነው። ይሄኛው አወር ኢንጀል ሊኩዊዲቲ ብለን እንጠራዋለን ማለት ነው። which is too much clear ነው ላሳያችሁ ከታችም። ሶ ኢንጀል ሊኩዊዲቲ ማርኬት ላይ ብዙ ጊዜ አይገኝም እንዳልኳችሁ፣ ሲገኝ ግን ኤ ፕላስ ሴታፕ ነው የሚሆነው። ማርኬቱ ቱ ማች ስትሮንግ ማርኬት ይሆናል። ከገባችሁ በኋላ ፈጣን የምንለው ማርኬት የለም። በቃ ወዲያውኑ ወደ ቴክ ፕሮፊት እየሮጠ የሚሄድላችሁ ማርኬት ማጆሪቲ ኦፍ ታይም ኢንጀል ሊኩዊዲቲ ያለው ማርኬት ነው። which is ማርኬቱ በጣም ብዙ ሊኩዊዲቲን አጣርቶ ስለሚወጣ ከዛ በኋላ ፑል ባክ የሚያደርገው ምንም ሪዝን የለውም። ስለዚህ ማርኬቱ ስትሬት ወደ ቴክ ፕሮፊት የሚሄድ እድሉ ቱ ማች ከፍተኛ ነው። ያ ማለት እኔ አሁን ለምሳሌ ጎልድ ላይ ትልልቅ ገንዘቦችን የሰራባቸው ታይሞች እውነቱን ለመናገር ይሄ ረጅም ሰዓት የቆየበት ታይም አይደለም። ፎሬክስ ላይ እንትን ትሬድ ላይ 2 ሰዓት 3 ሰዓት የቆየበት ትሬድ አይደለም። ማጆሪቲ ኦፍ ታይም ትልቅ ብር የሰራባቸው 15 ደቂቃ 21 ደቂቃ 21 ደቂቃ 22 ደቂቃ የቆየባቸው ትሬዶች ናቸው። እነሱ ትሬዶች ለምሮ ዳትማች ገንዘብ ሊሰራባቸው የምችለው አንደኛ ኤ ፕላስ ሴታፕ ብዬ ስገባቸው ነው። ሁለተኛ ደግሞ ሪስክን ጨምሬ ነው የምገባቸው። ሶስተኛ ደግሞ ማርኬቱን በጣም ታግሼ ኢንጀል ሊኩዊዲቲን ሰጥቶኝ ማርኬቱ ሰከንድ ኢንዲስመንት ሰጥቶኝ ኮንፈርሜሽን ጠብቄለት ስገባው ማርኬቱ ከዛ በኋላ ቱ ማች ስትሮንግ ወይ ደግሞ ፈጣን የሆነ የማርኬት ሙቭመንት እናገኛለን ማለት ነው። ሶ እዚህ ጋር እንደምታዩት ማርኬቱ ቫሊድ የሆነ ብሬክ ኦፍ ስትራክቸራችን እዚህ ጋር አለ። we have this inducement እዚህ ጋር we have ደግሞ again this liquidity step እዚህ ጋር አይደል? ሶ አሁን ማርኬቱን ከዚህ ከታች ሆናችሁ ወደ ላይ ስታዩ የሚታዩት the first minor correction የትኛው ነው? ይሄኛው ነው። ስለዚህ ይሄ ምናችን ነው አወር ኢንዲስመንት አይደለ? ከዚህ ሚቲጌት ካልተደረገው ደግሞ ኦርደር ብሎክ ደግሞ ሆነ ደግሞ ይሄኛው ስናይ ደግሞ ምንድነው ይሄ ኢንጀል ሊኩዊዲቲያችን ነው። ስለዚህ ማርኬቱ ላይ እዚህ ጋር ሴል ሊሚት እናስቀምጣለን፣ ስቶፕ ሎሳችን እዚህ አካባቢ እናደርጋለን። ጎልድ ከሆነ ግን ከሴል ሊሚት ይልቅ ማርኬቱ እዚህ ዞን ላይ ከመጣ በኋላ ፖይንት ኦፍ ኢንተረስት ጠብቆ ወይ ደግሞ ማርኬቱ ሪጀክት እንደሚያደርግ ጠብቆ መግባት ያዋጣል። which is ያው ዊን ሬታቸውን ለመጨመር ካሰባችሁ። እኔ ግን አሁን ላይ ቱ ማች ዊን ሬት ላይ ፎከስ አላደርግም፣ ምክንያቱም ዋናው ፖይንታችን ትልቅ ሪሲፕቶራል ሬሽዮ መያዝ ነው ብዬ ነው የማምነው። ምክንያቱም 3 ትሬድ ከስራችሁ አንድ ትሬድ ዊን አድርጋችሁ የከሰራችሁትን መልሳችሁ 3-4% የአካውንታችሁን ፕሮፊትስ መግባት የምትችሉ ከሆነ ዋናው ፖይንታችን ምንድነው ዊን ሬት ነው ብዬ ነው የማምነው። ከዚህ በፊት ማውራቻችኋለሁ ብዬ አስባለሁ። እና እዚህ ጋር ምን ብላችሁ ታስቀምጣላችሁ? ሴል ሊሚት አድርጋችሁ ታስቀምጣላችሁ። ከዛ በኋላ ማርኬቱ እንደምታዩት ዲስ ማች እንግዲህ አሁን ለምሳሌ ይሄ ሌትስ የ5 ሚኒት ቻርት ቢሆን ማርኬቱ በጣም ብዙ ካንድሎች ናቸው እዚህ ጋር ያሉት አያችሁት አይደል? ይሄ ሁሉ ካንድል ማርኬቱ ሊኩዊዲቲ ለማውጣት ተጠቅሞ ነገር ግን ዋንስ ማርኬቱ እዚህ ሌቭል ላይ ከመጣ በኋላ እንደምታዩት ስንት ካንድል ነው? 1 2 3 4 5 6 7 8 ካንድል። በ8 ካንድል ይሄ ሁሉ ካንድል የወጣበትን ሙቭመንት በ8 ካንድል ብቻ ማርኬቱን አድርገው ጨረሰው አይደል? which is በ40 ደቂቃ አሁን የ5 ሚኒት ላይ ከሆነ በ40 ደቂቃ እዚህ ጋር ግን ይሄንን ካልኩሌት ብናደርገው ኦልሞስት ከሰዓታት በላይ ነው፣ 2 ሰዓት ምናምን በላይ ሊሆን ይችላል። አያችሁት አይደል? ስለዚህ በ40 ደቂቃ ብቻ ማርኬቱ ዲስ ማች ቴክ ፕሮፊት ሂት ሊያደርግ ይችላል። ስለዚህ ኦልዌይስ ማርኬት ላይ ኢንጀል ሊኩዊዲቲ ካላችሁ ኤ ፕላስ ሴታፕ ነው ብላችሁ ዲተርማይን ማለት ትችላላችሁ። ሁለተኛ ደግሞ ማርኬቱ ስትሮንግ ነው የሚሆነው ኢንጀል ሊኩዊዲቲያችሁና ኢንዲስመንታችሁን ቫሊድሊ ካወጣችሁ። ነገር ግን ልብ በሉ አሁን ማርኬቱ ልክ እንደዚህ ቢሆንስ ደግሞ ሄደው ልክ እንደዚህ ወርዶ ወጣ ብሎ እንደዚህ ከሆነ ሲወረደው ምንም አይነት ኢንዲስመንት እንትን ኢንጀል ሊኩዊዲቲ የለንም እዚህ ጋር። ስለዚህ ማርኬቱ ወደ ኦርደር ብሎካችን ሲመለስ በቃ አንድ ኢንዲስመንት ነው ያለን። ስለዚህ ኢንጀል ሊኩዊዲቲ ምንም ሌቭል የለንም። ስለዚህ ማርኬቱ እዚህ ጋር ሴል ለማድረግ ተጠብቀዋለን ማለት ነው። ይሄ ደግሞ ኤ ፕላስ ሴታፕ ነው የምንልበት ሪዝን የለውም፣ ያው ከኮንፈረንሶቻችን ውጪ ማለት ነው። ሌሎች ኮንፈረንስ ባይዘው እንትን ኢንጀል ሊኩዊዲቲ ብቻ አይደለም ኤ ፕላስ ሴታፕ የሚያሰኘው
በስተግራ በኩል ያገኛቸው የዋን ሃወር የዴይሊ ቻርት ኮንፈርሜሽኖቻችሁ የማርኬት ስትራክቸሩ እነሱ ሊኩዊዲቲ ስቲፕ ማድረጉ ሜጀር ሊኩዊዲቲ ነው ወይ ስቲፕ ያደረገው ማይነር ሊኩዊዲቲ ነው ወይ እነሱ ትሬዶቻችሁን ኤ ፕላስ ሴታፕ እያደረጉት ይመጣሉ ማለት ነው። ስለ ኤ ፕላስ ሴታፕ ብዙ ሰው ላይ ግንዛቤ ትንሽ የሚያስቸግር ነገር ነው ብዬ ያሰብኩት ነገር ምንድነው፣ ለምሳሌ አንድ ትሬደር ማድረግ ያለበትን ነገር ልንገራቸው። አሁን ፎር ኤግዛምፕል እዚህ ጋር ወይ 20 ልጆች 30 40 ልጆች ኖር እንችላለን። ሶ ከሚያዩት ልጆች ደግሞ አጠቃላይ ደግሞ ወደ 100 ምናምን ልጆች አለን አይደል እዚህኛው ባች ላይ። ሶ አሁን 100 ምናምን ሰው እዚህ ጋር ካለን አሁን ሁላችንም ወደ ፎሬክስ ስንመጣ ኦልዌይስ ማድረግ ያለብን አንድ ቶፒክ አለ። ይሄንን ቶፒክ ልክ እንደ ሳይኮሎጂ ቲፕ አድርጋችሁ ሰዱት እና ሁልጊዜ ማድረግ ያለብን አንድ ነገር ምንድነው፣ አንድ ሰው ጠዋት ከመጀመሩ በፊት ትሬድ ማድረግ ከመጀመሩ በፊት ሂያፍቱ ነው በቀን ምን ያክል መክሰር ይችላል። ገባችኋል? በቀን ሚልኪያስ ምን ያክል ቢከስር ሃንድል ማድረግ ይችላል፣ ምን ያክል ቢከስር ኢሞሽናል ሳልሆን እውላለሁ፣ ምን ያክል ቢከስር ሳልናደድ ያስውለኛል። ይሄን ነገር ሁላችንም ማወቅ ያለብን ቶፒክ ነው። ሶ ልክ ይሄንን ቶፒክ ስታነሱ ለምሳሌ እኔ መጥቼ በቀን እሺ 2000 ዶላር መክሰር እችላለሁ ልበል። በቀን 2000 ዶላር መክሰር የምችል ከሆነ በቀን 2000 ዶላር መክሰር የምችል ከሆነ በቀን ስንት ትሬድ እገባለሁ? በቀን ሌስ ሁለት ትሬድ ከሆነ የምገባው ስንት ትሬድ ነው? በአንድ ትሬድ ስንት ብር ነው ሪስክ የማደርገው ማለት ነው? 1000 ዶላር ነው ሪስክ የማደርገው አይደለ? አሁንም እንትን ላድርግላችሁ። በቀን ሚኪያስ መክሰር የሚችለው ስንት ነው? 2000 ዶላር ነው። በቀን እገባለሁ ብዬ ፕላን ያደረኩት ሁለት ትሬድ ነው። ስለዚህ 2000 ዶላር ሲካፈል ለሁለት 1000 ዶላር ነው በአንድ ትሬድ የሚከስረው ማለት ነው አይደለ? ሶ 1000 ዶላር በአንድ ትሬድ የሚከስር ከሆነ ከዛ በኋላ ማርኬቱ የሆነ ትሬድ አገኘው። ፎር ኤግዛምፕል ይሄንን ትሬድ አገኘው፣ እዚህ ጋር ያለውን ይሄንን ትሬድ አገኘው። ይሄንን ትሬድ ሳገኘው የትሬድ ኤ ፕላስ ሴታፕ ነው። በቀን ግን ሪስክ ለማድረግ ያሰብኩት ስንት ነው? 1000 ዶላር ነው በአንድ ትሬድ። በሁለት ትሬድ ደግሞ አጠቃላይ 2000 ዶላር ነው ሪስክ ለማድረግ ያሰብኩት። ይሄ ግን ኤ ፕላስ ሴታፕ ሲሆንልኝ ምን አደርጋለሁ? እዚህኛው ትሬድ ላይ ሌቴ ወደ 1200 1300 ዶላር ሪስክ አደርጋለሁ። ገባችሁ አይደለ? ስለዚህ ስንት ነው የጨመርኩት? ኦልሞስት 300 200 ዶላር ነው የጨመርኩት አይደለ? ስቲል ነው ግን ምን ውስጥ ነው ያለሁት? ስቲል ነው በዴሊ ህግ ውስጥ ነው ያለሁት፣ በዴሊ ሩል ውስጥ ነው ያለሁት። ስለዚህ ልክ እዚህ ጋር አይበለውም። አሁን ለምሳሌ ፎር ኤግዛምፕል አሁን ይሄ ትሬድ ፌል ቢያደርግ ስንት ከሰርኩ ማለት ነው? 1300 ዶላር ከሰርኩ። ስለዚህ ስንት ይቀረኛል? 700 ዶላር ነው የሚቀረኝ። ታያችሁ አይደለ? ፎር ዘ ኔክስት ትሬድ ሪስክ የማደርገው ስንት ነው ማለት ነው? 700 ዶላር ነው ማለት ነው። ለምን? ከዴሊ ሩሌ እንዳልወጣ። አብዛኛው ትሬደር ግን እኔም መጀመሪያ ልሸወድበት የነበረው ነገር ምንድነው፣ በቀን 2000 ዶላር 1000 ዶላር ከስራለሁ እና ከዛ ልክ ማርኬቱ ኤ ፕላስ ሴታፕ ሲሰጠኝ ምን አደርጋለሁ? ያቺን 1000 ወይ ምናምን ዶላር በአንድ ትሬድ ሪስክ አደርጋታለሁ። ከዛ ልክ እሷ ትሬድ ፌል ካደረገችብኝ ምን ሆናለሁ ማለት ነው? አይ ቆይ አሁን እሷ ትሬድ ፌል አድርጋታለች፣ በቃ 2000 ዶላር ነው፣ ስለዚህ በአንድ ትሬድ ፌል አድርኩትኝ ሁለት ትሬድ ነው ገባለሁ ያልኩትኝ እና በቀን ሪስክ ከማድረግ ካሰብኩት በላይ ሪስክ አደርጋለሁ። 2000 ዶላር ኦልሬዲ እኮ ከስሬዋለሁ ኤ ፕላስ ሴታፕ ነው ብዬ ወስጄ አይደለ? ከዛ መልሼ 1000 ዶላር ሪስክ ሳደርግ ስንት ሆነ አጠቃላይ? እሱን ፌል ካደረገብኝ 3000 ዶላር። ከዛ 2000 ዶላር እከስራለሁ ብዬ 3000 ዶላር መክሰሬን ያደርገኛል፣ ኢሞሽናል ያደርገኛል። ምክንያቱም ከአቅሜ በላይ እየከሰርኩኝ ያለሁት። ገባችሁ አይደለ? ስለዚህ ከአቅሜ በላይ እየከሰርኩ ስላለሁ ምን አደርጋለሁ? ወዲያውኑ በዛ ታይም በቃ ራሴን እንትን ለማድረግ ለማስተካከል ነገሮችን እንትን ለማድረግ እየሞከርኩኝ ብዙ ኢሞሽን ውስጥ ሆኜ ብዙ ገንዘቦችን ልዞ ወደ ማድረግ ይገባለሁ ማለት ነው። ስለዚህ ኦልዌይስ ፎከስ ማድረግ ያለባችሁ ስትከስሩ አንደኛ ዴይሊ ሊሚት አስቀምጡ። በቀን ይሄን ያህል ገንዘብ አፎርድ ማድረግ ይችላል ብላችሁ አስቡ። ሁለተኛ ደግሞ ያንን ገንዘብ አፎርድ ማድረግ የምችሉትን ገንዘብ በቀን መግባት ለምችሉ ትሬድ አካፍሉት። ሶስተኛ ደግሞ ኤ ፕላስ ሴታፕ ስትሉ ስቲል ነው በዴይሊ ሊሚታችሁ ውስጥ ትሬድ አድርጉ። ሶ ከዛ በኋላ እሱን ትሬድ ፌል ካገባችሁ ኦን ዘ ኔክስት ትሬድ የቀራችሁን ገንዘብ ከዴይሊ ሊሚታችሁ የቀራችሁን ገንዘብ ብቻ ሪስክ አድርጉ እንጂ አጌን መልሳችሁ እዚህ ጋር 1300 ሪስክ አግቼ መልሼ 1000 ዶላር ሪስክ ባደርግ አጠቃላይ ከከሰሩ ስንት ነው የምከስረው? 2300 300 ከቀን ህጌ ወይ ደግሞ ከቀን ፕላን ካደረኩት ውጪ ነው። ያ ማለት ደግሞ ምን ያደርገኛል? ወደ ኢሞሽን ወደ መሆን እየገፋፋኝ ስለሚመጣ እሱን ነገር ሞር ኬርፉል አድርጋችሁ ትሬድ ለማድረግ ሞክሩ። አንድ ጊዜ እንትን ላድርግ። ኦኬ ሶ እዚህ ጋር የምናየው ኤግዛምፕል ኢንጀር ሊኩዊዲቲ ኤግዛምፕል ነው which is ማርኬቱ እንደምታዩት we have this break of structure and እዚህ ጋር ይሄኛው ሊኩዊዲቲ ቴክ አውት አድርግቶ ማርኬቱ የዚችን ሙቭመንት የዚችን ኮሬክሽን ቼንጅ ኦፍ ካራክተር ያገኘነው የቱ ጋር ነው? እዚህ ጋር ነው አይደለ? ስለዚህ ማርኬቱ ከዚህ በኋላ መውጣት ሲጀምር ከዚህ ከላይ ሆነን ወደ ኤክስትሪም ሌቭላችን ስናይ የምናየው the first minor correction our inducement ከኦርደር ብሎካችን ሚቲጌት ካልተደረገ ኦርደር ብሎካችን ደግሞ ወደ ላይ ስናይ ደግሞ የምናየው ፈርስት እዚህ ጋር የምታዩት ማይነር ኮሬክሽን ደግሞ ኢንጀር ሊኩዊዲቲ ይባላል። ሶ ማርኬቱን ምንም ኤክስፔክት እናደርገው እዚህ ውስጥ ገብቶ እንደዚህ በጣም ኤክስፔክት እናደርገው ማለት ነው። ሶ እዚህ ጋር እንደምታዩት ማርኬቱ ምን አደረገ? ይሄው ኢንቨስትመንታችን፣ ይሄው ኢንጀር ሊኩዊዲቲያችን፣ ይሄውና እዚህ ጋር የምታዩት our ኦርደር ብሎክ ከዛ በኋላ ማርኬቱ እንደምታዩት ስትሬት ወደ ቴክ ፕሮፊት ረን ማድረግ ጀመረ ማለት ነው። ሶ ኦን ዘ ኔክስት ቲንግ የምናየው ምንድነው? ስለ ኦርደር ፍሎ ነው። ኦርደር ፍሎ ማርኬት ላይ ማጆሪቲ ኦፍ ታይም የሚፈጠር ነገር ወይ ደግሞ ማጆሪቲ ኦፍ ታይም የምንጠቀመው ነገር አይደለም፣ ግን ደግሞ ልክ እንደ ኮንፈርሜሽን በጣም ማርኬት ላይ እንጠቀመዋለን። ለምሳሌ አሁን ዛሬ ተጠቅሜ ነበር፣ በጣም ከረጅም ጊዜ በኋላ ነው ዛሬ ኦርደር ፍሎ የተጠቀምኩት። ሶ ኦርደር ፍሎ ምንድን ነው? ባጭሩ ኦርደር ፍሎ ማለት ማርኬቱ አሁን አንድ ማርኬት
ስትሮንግሊ ባይ ከመሆኑ በፊት ስትሮንግሊ ወደ ላይ ከመውጣቱ በፊት የነበረ የመጨረሻ የሴለሮች ሙቭመንት ወይ ደግሞ ማርኬት ስትሮንግሊ ወርታች ከመውረዱ በፊት የመጨረሻ የነበረ የባየሮች ሙቭመንት ምን ይባላል? ኦርደር ፍሎ ብለን የምንጠራው አንድ ቶፒክ ምንድን ነው? ይሄኛው ነው ማለት ነው። ለምሳሌ ማርኬቱ ስትሮንግሊ ልክ እንደዚህ እንደምታዩት ከመውረዱ በፊት የነበረው የመጨረሻ የባየሮች ሙቭመንት እቺ ነች አይደለ? ማርኬቱ መጨረሻ ላይ ወደ ላይ የወጣችው ሙቭመንት እቺ ነች አይደለ? እቺ ሙቭመንት ምን ትባላለች? ኦርደር ፍሎ ትባላለች። ይሄው እንደምታዩት ማርኬቱ መጣ፣ እሱ ሚቲጌት አድርጎት ወረደ። እዚህ ጋር በኮንፈረንሶች ማየት እንችላለን። ይሄ ነገር ኦኬ አጥፍቶልናል። ኦኬ እዚህ ጋር ለምሳሌ በኮንፈረንስ ማየት እንችላለን። ማርኬቱ ልክ እንደዚህ እዚህ ጋር የምታዩትን ይሄን ሙቭመንት ከመውረዱ በፊት የነበረ የመጨረሻ የሴለሮች የባየሮች ሙቭመንት ይሄኛው ነው። ማርኬቱ አሁን ይሄ ቫሊድ ኦርደር ፍሎ አይደለም፣ ምክንያቱም መጥቶ ሚቲጌት አደረገው አይደለ? ከዛ የተወሰነ ዝቅ አለ፣ የተወሰነ ከፍ አለና ወረደ አይደለ? ስለዚህ ልክ እንደዚህ ደግሞ ሲወርድ ማርኬቱ እዚህ ጋር የምታዩትን ይሄን ሙቭመንት ማርኬቱ ደግሞ ሲወርድ መጨረሻ ላይ ክሬት ያደረገው ኦርደር ብሎክ የትኛው ነው? ኦርደር ፍሎ ሶሪ ይሄኛው ነው አይደለ? የመጨረሻ የባየሮች ሙቭመንት ይሄ ነው። ስለዚህ ይሄ አወር ኦርደር ፍሎ ነው ማለት ነው። ሶ አሁን ማርኬቱ ኦርደር ፍሎ ማወቃችን ምን ይጠቅመናል? ኦርደር ፍሎ ተጠቅመን ትሬድ አንገባም። ምክንያቱም አንድ ኦርደር ፍሎ 3 4 5 ካንድል ሊሆን ይችላል። 3 4 5 ካንድል ሊሆን ስለሚችል ስቶፕ ሎሳችን ትልቅ ያደርገዋል። ሁለተኛ ደግሞ ማርኬት ላይ ኦርደር ፍሎ ይሄ እንትን የምንለውን ኤ ፕላስ ሴታፕ የምንለው ማጆሪቲ ኦፍ ዘ ታይም አይሰጠንም። ስለዚህ ኦርደር ፍሎ የምንጠቀመው እናንተ ለምንድን ነው? ለኢንተሪ የምንጠቀመው 5 ሚኒት እና ከዛ ታች ከሆነ ስቲል ነው በስቶፕ ሎስ ሩላችን ውስጥ ካለ ነው። ስቶፕ ሎስ ሩላችን ማለት ከዚህ በፊት ነግሬያችሁ ከሆነ እኛ አስ ስማርት ሞኒ ትራፕ ትሬደር ትሬዶችን ቴክ የምናደርገው እነ ፎሬክስ ትሬድ ላይ ከሆነ ዩኤስዲ ጂፒኤስ ላይ ከሆነ ምንድነው የምናደርገው? ከ7 ፒፕስ በታች ከ2 ፒፕስ በላይ ከሆነ ነው ስቶፕ ሎሳችን የምንጠቀመው። ከ7 ፒፕስ በላይ የሚመጣ ከሆነ ያ ትሬድ እስቲል ነው ኦርደር ብሎካችን የሆነ ቼክ ማድረግ ያለብን ነገር አለ። ኦር ደግሞ ማርኬቱ ሞር ሃይፕ ወይ ደግሞ ማኒፑሌሽን ማርኬት ፌዝ ውስጥ ነው ያለው። ማርኬቱ ከ2 ፒፕስ በታች ደግሞ የሚበጣም ደግሞ ስቲል ነው ማኒፑሌሽን ፌዝ ውስጥ ነው ያለው። በጣም ትንሽ ስቶፕ ሎሶች ከሆኑ ምንድነው የሚመጣው? ማርኬቱ ያንን ነገር ስቶፕ አውት አድርገው የመሄድ እድሉ በጣም ከፍተኛ ነው የሚሆነው። ስለዚህ እሱን ፎከስ አድርገን ማየት ያለብን ነገር ነው። ፎሬክስ ትሬድ ላይ ሲሆን ከእናንተ ጋር ትሬድ ሳደርግ እስከ 40 50 ፒፕስ ለቅላችኋለሁ። ለብቻዬ ግን ትሬድ ሳደርግ ፎሬክስ ትሬድ ላይ ከ20 እስከ 25 ፒፕስ በዛ ከተባለ ማርኬቱ ማኒፑሌሽን ማርኬት አሁን ባለው ይህን ሰሞን እንደነበረው በጣም ትልቅ ፒፕስ ካልኩሌት የሚያደርግ ማርኬት ከሆነ እስከ 30 እስከ 40 ፒፕስ ድረስ ስቶፕ ሎስ እጠቀማለሁ ፎሬክስ ትሬድ ላይ እንጂ ከዚያ ያለፈ ስቶፕ ሎስ አልጠቀምም ጎልድ ላይ ማለት ነው። ስለዚህ በዚህ ሩል ውስጥ ካለ አንድን ኦርደር ፍሎ እንጠቀማለን። ነገር ግን በዚህ ሩላችን ውስጥ ከሌለ ምንድነው የምናደርገው? ያን ኦርደር ፍሎ አስ ኮንፈርሜሽን ተጠቅመን ማርኬቱ ከዛ በኋላ ሴታፕ የሚሰጠን ከሆነ ለሌላ ጊዜ እንዳስተማርኳችሁ ስለ ቼንጅ ኦፍ ካራክተር እንደተማር ነው ቼንጅ ኦፍ ካራክተር ኢንዲሽን ምናምን ሰጥተው የሚያስገባን ከሆነ ያን ኦርደር ፍሎ ልክ የቼንጅ ኦፍ ካራክተሩ ሪዝን አድርገን እንቀበላለን። ካልሆነ ግን ልክ ማርኬት ላይ እንዴት የምንጠቀመው እናንተ ለምሳሌ እዚህ አካባቢ ሴል ብለን ገብተን ከሆነ ልክ ይሄን ያክል ፕሮፊት ከወረደ በኋላ እቺን ኮሬክት ሲያደርግ አንደነግጥም። ለምሮም አንደነግጠው? ምክንያቱም ማርኬቱ እዚህ ጋር ያለውን ይሄን ኦርደር ፍሎ ሚቲጌት ሊያደርገው እየወረደ እንደሆነ እናውቃለን አይደለ? ስለዚህ ልክ እዚህ ጋር ማርኬቱ እቺን ኮሬክት ሲያደርግባችሁ አደነግጡ። ወይ ቅድም እኮ ያ ሁሉ ብር ሄዶልኝ አሁን ኮሬክት እያደረገ ነው ቢመለስና በኢንተሪ ጋር ቢመጣስ በብሬክ ኢቭን ቢያስወጣኝ ወይ ደግሞ ስቶፕ ሎስ ቢነካብኝ ስና ብላችሁ አደነግጡ። ለምን አደነግጡት? ምክንያቱም ማርኬቱ ይሄንን ሙቭመንት ለምን እየተመለሰ እንደሆነ ስለምታውቁ ማለት ነው። ስለዚህ በዚህ መልኩ ራሳችን ሞር አሁን አጌን ኮንፈርም እያደረጋችሁ መሄድ ትችላላችሁ። አሁን እዚህ ጋር አንድ ክሊር የሆነ ነገር ላሳያችሁ እና ኦን ደ ኔክስት እንሄዳለን። ለምንም ብዙ ጊዜ ፎከስ አድርገን ኦርደር ፍሎ እንደማንፈልግም አሳያችኋለሁ። ኦኬ እዚህ ጋር ማርኬቱ ስትሮንግሊ ሴል ከመሆኑ በፊት የነበረ የመጨረሻ የባየርስ ሙቭመንት የትኛው ነው? እችኛው ሙቭመንት ነች አይደለ? ስለዚህ ይሄ ምናችን ነው ማለት ነው። ይሄ አወር ኦርደር ፍሎ። ስለዚህ ማርኬቱን አድርገ እንደዚህ ከወረደ በኋላ ተመልሶ እሱን ኦርደር ፍሎ ሚቲጌት ያደርጋል። ከዛ እዚህ ጋር ግን ትንሽ ኮንፊውዝ የሚያደርጋችሁ ነገር ኦርደር ፍሎ የሚፈጠርባችሁ ምንድነው? እነዚህ ሜጀር የሆኑ ኦርደር ፍሎዎች አሉ። እነዚህ 3 ካንድሎች አለ እዚህ ጋር ያሉት እነዚህ 3 ካንድሎች። አሁን ማርኬቱን አደረገ እነዚህ 3 ካንድሎች ክሬት አድርግቶ ከነዚህ 3 ካንድሎች ሎ ብሬክ ሲያደርግ ልክ እነዚህ ብሬክ ሲያደርግ በፊት አጌን እዚህ ጋር ሌላ ሁለት ኦርደር ፍሎ ክሬት አደረገ አይደለ? ስለዚህ እነዚህ ቫሊድ የሆኑ ኦርደር ፍሎዎች አይደሉም። ለምሮ ቫሊድ ያልሆኑ? ምክንያቱም ስቲል ናው ኦን ዘ ሜጀር ኦርደር ፍሎ ውስጥ ስላሉ ኢንሳይድ ስላሉ ስቲል ናው ከሜጀር ኦርደር ፍሎ ብሬክ አድርገዋል። ለምሳሌ እዚህ ጋር ቢፈጠሩ ኖሮ ቫሊድ የሆኑ ኦርደር ፍሎ ይሆኑ ነበር። ነገር ግን ስቲል ናው ምን አይደሉም። ስቲል ናው እዚህ ውስጥ ስለሆኑ ቫሊድ የሆኑ ኦርደር ፍሎ ናቸው አንልም። ስለዚህ ምንም እናደርጋቸው ስቲል ናው ምን ብለን ነው የምንጠራው ማለት ነው። ይሄንን አንሚቲጌትድ ኦርደር ፍሎ ብለን ሙሉውን እንጠራዋለን። ይሄን እንደዚህ ሙሉውን አንሚቲጌትድ ኦርደር ፍሎ ብለን እንጠራዋለን እንጂ በመሃል ያለውን ይሄንን ኮሬክሽን ለመጠቀም አንሞክርም ማለት ነው። ኦኬ ኦን ዘ ኔክስት ቲንግ የምናየው ነገር ምንድነው? ኦርደር ፍሎ ለምንድነው ብዙ ጊዜ የማንጠቀመው? ኦርደር ፍሎ ማንጠቀምበት ምክንያት አንድን ኦርደር ፍሎ ካገኛችሁበት ታይም ፍሬም እየጨመራችሁ ከመጣችሁ ያ ኦርደር ፍሎ ኦርደር ብሎክ ይሆን የሚመጣው። ፎር ኤግዛምፕል ወደ ቻርት እንግባና በጥቂቱ ላሳያችሁ። ዛሬ ትንሽ ዩሮ አናዶኛል። ምክንያቱም እኔ እዚህ ጋር 1000 ዶላር ሰጥቶኝ ነው 10000 ዶላር ታርጌት ያደረኩትን ማርኬት ሄዶ 8500 ዶላር ነው ያሰጠኝ። ወደዚህ ጋር እንምጣና ሎስ እኮ አይደለም ግን ሳይኮሎጂ ያናዳል።
ጎልድ እግዚአብሔር ይመስገን ጎልድ ካሰኝ እንጂ። ኦኬ ሶ ወደዚህ ጋር እንምጣና ለምሳሌ እዚህኛው ጥቁር ላይ እንሂድ። ኦኬ ሶ እዚች ጋር እንሂድና ፎር ሃወር ላይ እንበለው። ጎልድ ላይ ያሳያችሁ ብዙዎቻችሁ ጎልድ ስለምንወደው እንደዛም ሃይ ሪስክ ቢሆንም እዚህ ጋር እንምጣና እቺን ኦርደር ብሎክ ላሳያችሁ። አሁን እቺ ኦርደር ብሎክ ነች አይደለ? ሲንግል ኦርደር ብሎክ አይደለ? ይሄኛው ኢምባላንስ የለም ወደዚህ ትራንስፈር ያደርጋል። ይሄኛው ነው ኦርደር ብሎካችን አይደለ? ቅድም እዛ ጋር የፎር ሃወር ኦርደር ብሎክ ላይ ቲፒ ያለና ብዬ እንዳሳየው ማለት ነው። ሶ አሁን ይሄ ምናችን ነው? ኦርደር ፍሎዋችን ነው። ሶ አሁን ይሄ ኦርደር ብሎክ ሶሪ ኦርደር ብሎካችን ነው አይደለ? አሁን ይሄ ኦርደር ብሎክ ፎር ሃወር ላይ ያለ ነው፣ ሲንግል ካንድል ነው። እስቲ አሁን ለምሳሌ ይሄን ዋን ሃወር ላይ እንውረድ። ዋን ሃወር ላይ ከሆነ ኢትስ ማርኬቱ ዋን ሃወር ላይ ስንወርድ ስትሮንግሊ ልክ እንደዚህ ማርኬቱ ልክ እንደዚህ ከመውረዱ በፊት ማርኬቱ የፈጠረው የመጨረሻ የባየሮች ሙቭመንት ነው። እንደዚህ ወረደና እንደዚህ ወጥቶ ነው የወረደው አይደለ? ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? ቅድም እዛ ጋር አንድ ካንድል ያያችሁት ኦርደር ብሎክ እዚህ ጋር ምን ሆነ? ኦርደር ፍሎ ሆነ። አጌን አሁን 50 ሚኒት ላይ በወርድ 50 ሚኒት ላይ አሁን ወርጄ ባሳያችሁ አጌን ደግሞ ሌላ ኦርደር ፍሎ ነው የሚሆነው፣ ትልቅ ኦርደር ፍሎ። ማርኬቱ ምን አደረገ? እንደዚህ ከመውረዱ በፊት ማርኬቱ መጨረሻ ላይ የፈጠረው ኦርደር ፍሎ የትኛው ነው? ይሄኛው ኦርደር ፍሎ አይታር ላይ ምክንያቱም እንደዚህ ወርዶ ማርኬቱ እንደዚህ ይሄኛውን የመጨረሻ የባይ ሙቭመንት ክሬት አድርግቶ ነው የወረደው አይደለ? ስለዚህ አሁን እናንተ እዚች ጋር 50 ሚኒት ላይ መታችሁ ይሄ ኦርደር ፍሎ ነው ማለት ይቀላል ወይስ ከሃየር ታይም ፍሬም አናላይሲስ እየሰራን ስንመጣ ሃየር ታይም ፍሬም ላይ 4 ሃወር ላይ ሆነን እዚች ጋር we have this single order block ወይ ደግሞ እዚህ ጋር we have this 4 hour order block ብለን ማርኬት ላይ ልክ እንደዚህ 4 hour order block ብለን ጽፈን መውረድ ይቀላል። 4 hour order block ብለን ጽፈን መውረድ ይቀላል አይደለ? ምክንያቱም አንድ ካን ላይ ማየት ይቀላል እንጂ which is አንድ ኦርደር ፍሎ 4 5 6 7 ካንድል ሙሉ ማየት ስታትማች ቀላል ስላልሆነ ማለት ነው። ስለዚህ ልክ እነዚህ ሃየር ታይም ፍሬም ላይ ኦልሬዲ እኛ እና እናንተ አስምረን የምንወርድ ከሆነ 50 ሚኒት ላይ ይሄ ሌቭል ኦርደር ብሎ ከሆነ ኦርደር ፍሎ ሆነ ዳት ማች ኮንሰርን አያደርገንም ማለት ነው። ፎር ኤግዛምፕል ግን ዛሬ ዩኤስዲ ላይ ስንመጣ እዚህ ጋር የምታዩት we have this order flow አይደለ? አሁን ማርኬት ባውንስ ያደረገበት ለምሳሌ ማርኬቱ ምን ያደረገው የመጨረሻ የወረደው ሴል ይሄ ነው አይደለ? ከዛ ምን አደረገ? ስትሮንግሊ ማርኬቱ ባይ ነበር አይደለ? እኔ ይሄን ኦርደር ፍሎ እንደምታዩት ኦኤፍ ቢ ነው የጻፍኩበት አይታ አይደለ? ስለዚህ ይሄን ኦርደር ፍሎ አስመረ የጠበቅኩትኝ ቅድም ደግሞ እሱ ልጁ ሲነግረኝ ደግሞ ብየው ነበረ ማርኬቱ እዚህ ጋር በቃ በዚህ ኦርደር ፍሎ ጋር ነው የገባው ማለት ነው ብየው ነበር። እኔ እዚህ ጋር ደግሞ ጎልድ ላይ ነበር ፎከስ የነበረኝ ሐሳብ የነበረው እዛ ላይ ነበር አልኳቸው አይደለ? ከዛ ይሄን ማርኬቱን አደረገ እዚህ ጋር ይሄን ሊክ ቴክ አውት አደረገች ቼንጅ ፋክተር እቺኛው ካልታየቻችሁ ኮንፊውዝ ካደረገቻችሁ ሜጀሩን መጠቀም ትችላላችሁ። ይሄኛው ሜጀሩ ቼንጅ ፋክተርም አለ። ስለዚህ ይሄን ሜጀሩን ቼንጅ ፋክተር መጠቀም ትችላላችሁ። ያው እዚህ ጋር ሜጀር ማርኬቱ ቼንጅ አድርጓል ከሱ ኦርደር ፍሎ ሚቲጌት ካደረገ በኋላ ከዛ እኔ በምንድን ነው የገባሁት? እዚህ ጋር እንደምታዩት በዚህኛው ፖይንት ኦፍ ኢንተረስት ነው የገባሁት። አይቻል ልክ እሷ ፖይንት ኦፍ ኢንተረስት ክሎዝ እንዳደረገችልኝ ኤግዛክትሊ ባይ አልኩኝ። ከዛ ማርኬቱ ትንሽ ዘለል ብሎ ነበር ባይ ያለልኝ። ይሄው እንደምታዩት እዚህ ጋር ይሄ ሊኩዊዲቲ the previous candle low ቴክ አውት አድርጋ ቦዲ ከዛ በላይ ዘጋች። እቺ ካንድል ነበረችኝ ባይ አልኩትኝ። ይሄው ማርኬቱ ልክ እንደምታዩት እኔ እዚህ አካባቢ ነው የወጣሁት ከማርኬቱ። ከዛ ይሄው እንደምታዩት 50 ፒፕስ ማርኬት ክሊርሊ ሂት አደረገ which is ወደ 10100 ነበር ቴክ ፕሮፊት የሚመጣው በ20 ሎት ነበር የገባው 20 ሎት ነበር የገባው 660 ዶላር ነበር ሪስክ ያደረኩት። ከዛ ያው እንደምታዩት ማርኬቱ አሁን ወደ ምናምን ፒፕስ ሄደ ማለት ነው። ስለዚህ ይሄን ኦርደር ፍሎም ልክ እንደዚህ መጠቀም ይችላል። እዚህ ጋር ግን ብገባ አሁን ይሄ ሪሲፕት ዋርዲ ስንት ነው? ወደ 160 ሪሲፕት ዋርዲ ነው ያለው አይደለ? እዚህ ጋር ብገባ ኖሮ እዚህ ጋር ብገባና ስቶፕ ሎስ እዚህ ጋር ቢሆን ኖሮ ግን ይሁት ምን እንደሚያክል ስቶፕ ሎስ 12 ፒፕስ ነው። እዚህ ጋር ቴክ ፕሮፊቴን ባረገው 59 ፒፕስ ቴክ ፕሮፊት መጥቶ እንኳን እስቲ ነው ሪሲፕት ዋርዲ ስንት ነው? 4.9 ነው። አራት ነጥብ ሪስክ ያደርኩትን አራት እጥፍ ነው ማግኘው። ደግሞ 5 እጥፍ በሉት 5 እጥፍ ነው ማግኘው። አይሻው አይደለ? እዚህ ጋር ገብቼ 5 እጥፍ ከማገኝ ታግሼ ማርኬቱ ላይ ኮንፈርሜሽን ጠብቄ እነዚህ አካባቢዎች ላይ ገብቼ ልክ እንደዚህ 16 እጥፍ ባገኝ ይቀላል አይደል? which is ስሞል አካውንቱን ለማሳደግ ይሄ ይጠቅማቸዋል። ማርኬት ላይም ፎሬክስ ላይም ደግሞ ሉዚንጋችሁን ሞር ሪከቨር ለማድረግም እነዚህ ነገሮች በጣም ይጠቅማሉ። ሶ በዚህ መልኩ ትሬድ ማድረግ እንችላለን ማለት ነው። ሶ አጌን እንመለስና ወደ ማርኬቱ ስለ ኦርደር ብሎኮች ምናምን እኔ እስቲ ነው ጥያቄ ካላችሁ ያዙት። ሶ ኦን ዘ ኔክስት ክላስ ከዚህኛው ክላስ በኋላ ባለው ክላስ ከቀጣይ ክላስ በኋላ ባለው ክላስ እንጠይቃለን። ኦኬ ሶ ሌላኛው ደግሞ ምንድነው ኦርደር ብሎክ። ኦርደር ብሎክ ብዙ ጊዜ እንደምታዩት አሁንም ብዙ ጊዜ ታይቻችኋለሁ። ስማርት መኒ ኮንሰፕት ትሬደሮች ስማርት መኒ ትራፕ እኔን ማየት ትችላላችሁ። ሌሎችም ደግሞ ስማርት መኒ ትሬደሮች ካሉ አብዛኛውን ጊዜ ኦርደር ብሎክ ሲባል አይታችኋል አይደለ? እኔም በጣም ብዙ ጊዜ ኦርደር ብሎክ ላለው አይደለ? ሶ ዲስ ማች ለምንድን ነው ኦርደር ብሎክ ፓወርፉል የሆነው? ይሄን ያክል እንድንጠቀምበት ይሄ ያስተማመነን ምንድን ነው? ይሄን ያክል ኮንፈርም ያደረገን ይሄን ያክል ይሄ እንድንተማመንበት ያደረገን ቶፒክ
ኦርደር ብሎክ በምን ምክንያት ክሬት ቢደረግ ነው አይደለ? ይሄ ጥያቄ ብዙ ጊዜ መነሳት ያለበት ጥያቄ ነው። ምክንያቱም ሰው ልጅ ኦርደር ብሎክን ትረስት ከማድረግ በፊት ኦርደር ብሎክ ምንድን ነው፣ ለምንድን ነው ይሄን ያክል ስናይፐር ኢንተር እንድንገባ የሚያደርገን? አሁን የኔ ትሬዶች አይታችኋቸው ከሆነ አሁን ፎሬክስ ፕሌይ ላይ ስቶፕ ሎሶች 3 ፒፕስ 4 ፒፕስ ምናምን 5 ፒፕስ እናንተ ስለቀላችሁ ሲግናል ምናምን 5 ፒፕስ ምናምን የሚመጡት አይደለ? ለብቻ ስገባ አይታችሁ ከሆነ 3 ፒፕስ 3 ነጥብ ምናምን ፒፕስ ምናምን የሚመጡት ልክ እንደዚህ ስቶፕ ሎሳችን ትንሽ እንዲሆን ደግሞ መገባቸው ትሬድ ስናይፐር ኢንተር እንዲሆኑ ለምንድን ነው ኦርደር ብሎኮች ይሄን ያክል ሚናው የሚጫወት? ለምንድን ነው ይሄን ያክል ለኛ ፐርፌክት የሚሆኑት ብለን ካሰብን ኦርደር ብሎክ ማለት ምን ማለት ነው የሚለው ነገር ማንሳት አለበት። ኦርደር ብሎክ ማለት ምን ማለት ነው? ኦርደር ብሎክ ማለት ማርኬት ላይ ላርጅ አማውንት ኦፍ ኦርደር በባንኮች እና በኢንስቲትዩሽኖች እሺ፣ ላርጅ አማውንት ኦፍ ኦርደር ማለት ትልልቅ ገንዘቦች ወደ ማርኬቱ ልክ ሲገቡ የሚገቡበት ወይ ደግሞ እነሱ የገቡበት የመጀመሪያው ካንድል ምን ይባላል? ኦርደር ብሎክ ይባላል። ያ ማለት ምንድነው? እነሱ የገቡበት ካንድል ማለት ነው። አያቸዋለ። ስለዚህ አሁን ፎር ኤግዛምፕል ማርኬቱ ከዛ በፊት ማየት ያለባቸው አንድ ቶፒክ አለ። ከዋናው ከፖይንት ኦፍ ቪው በቀር አንድን ኦርደር ብሎክ ቫሊድ ለማድረግ ሁለት ነገሮች ያስፈልጉናል። አንደኛው ምንድነው? ኢምባላንስ ያስፈልገናል። ሁለተኛው ደግሞ ፕሪቪየስ ካንድል ሃይ ኦር ሎ ማርኬቱ መውሰድ አለበት። አሁን ወደ ኤግዛምፕል መምጣት እንችላለን። ማርኬቱ እዚህ ጋር እንደምትል ይህን ያክል ትልቅ ወረደ አይደለ? ይሄን ያክል ማርኬቱ ሾርት አደረገ አይደለ? ልክ እንደዚህ ማርኬቱ ወርታች ሜልት ከማድረጉ በፊት ማርኬቱ መጀመሪያ ይሄን ሴል ሙቭመንት የጀመረው በየትኛው ካንድል ነው? ይሄኛው ካንድል ነው። ስለዚህ ይሄንን ሁሉ ሙቭመንት እንዲፈጠር ያደረገው ተጽዕኖ የገባው የትኛው ካንድል ውስጥ ነው? እዚህኛው ካንድል ውስጥ ነው አይደለ? እዚህኛው ካንድል ውስጥ ሆኖ የገባው ይሄ ካንድል ኦርደር ብሎክ ከሆነ ምንድነው ማለት ነው? ይሄ ሌቭል ስትሮንግ የሆነ ገንዘብ ስላለው ነው ይሄ ሙቭመንት የፈጠረው። አያችሁ አይደለ? ስለዚህ ማርኬቱ አጌን ቢመለስ እዚህ ጋር ትልቅ ገንዘብ ስላለ ከዚህ ሌቭል ባውንስ አድርጎ የመመለስ እድሉ በጣም ከፍተኛ ነው ማለት ነው። አንድን ኦርደር ብሎክ በምድር ባይ እናደርጉ አልኳችሁ ኢምባላንስ ይኖረውና ለፕሪቪየስ ካንድል ሃይ ኦር ሎ ማርኬቱ ቴክ አውት ሲያደርግ ነው ብያቸዋለሁ አይደለ? በሱ መንገድ ከሆነ አንድ ኦርደር ብሎክ ቫሊድ የሚሆነው እዚህ ጋር እንደምታዩት ማርኬቱን አደረገ ለፕሪቪየስ ካንድል ሃይ ስቲፕ አድርግቷል አይደለ? አጌን ከእንደገና ምን አለው? ኢምባላንስ አለው በሱኛው ካንድል ሎ እና በሶስተኛው ካንድል ሃይ መካከል ይሄው ኢምባላንስ አለ። ስለዚህ አሁን ይሄ ኦርደር ብሎክ ምንድነው? ቫሊድ ኦርደር ብሎክ ነው። አንድ ኦርደር ብሎክ ሊኩዊዲቲም ከሌለው ኢምባላንስም ከሌለው ቫሊድ ሊሆን አይችልም። ከሁለት አንዱን የሚይዘው ቫሊድ ሊሆን አይችልም። ወይ ሊኩዊዲቲ ኖሮት ኢምባላንስም ከሌለ ቫሊድ ሊሆን አይችልም። ኢምባላንስ ኖሮት ደግሞ ሊኩዊዲቲ ከሌለ አንድ ኦርደር ብሎክ ቫሊድ ሊሆን አይችልም ማለት ነው። ኢምባላንሱ ለምሮ ዲስ ማተር ያደረገው ብለን ካነሳን ትልቅ ገንዘብ እዚህ ጋር እውነትም ገብቶ ከሆነ ለምሳሌ ሌስ እዚህ ጋር 20 ቢሊዮን ዶላር ሾርት ለማድረግ ገብቶ ከሆነ ይህ 20 ቢሊዮን ዶላር ምን ማድረግ አለበት? ማርኬቱን ስትሮንግሊ ነው መውሰድ ያለበት። ቀስ ብሎ የሚሄድ ከሆነ የለም ገንዘቡ ገባቸዋለ። ግን ማርኬቱ ስትሮንግሊ ግን ማርኬቱን ፑሽ ካደረገው ግን ያ ማለት ነው እውነትም ገብተዋል። ስለዚህ እንደገቡ የምናረጋግጠው በምንድን ነው? ልክ እነሱ ከገቡ በኋላ ይሄ ኢምባላንስ በመሀል ሲፈጠር ነው ማለት ነው። ስለዚህ እኛ ኢምባላንስ የምንጠቀመው ለምንድን ነው? ልክ እንደዚህ ኦርደር ብሎኮቻችንን ኮንፈርም ለማድረግ ነው እንጂ ኢምባላንስ ተጠቅመን የምንገባው ምንም አይነት ትሬድ የለም። እሱን ከታችን እናያለን። ኦኬ አሁን ደግሞ ኦን ዘ ኔክስት ቲንግ እዚህ ጋር እንደምታዩት ማርኬቱን አደረገ ፕሪቪየስ ካንድል ሃይ ቴክ አውት አደረገ ዊ ሃቭ ዲስ ኢምባላንስ። ስለዚህ ይሄ ኦርደር ብሎካችን መሆን ይችላል። እዚህ ጋር መሀል ያለችው ካንድል ማርኬቱ ላይ ባንኮችና ኢንሹራንስ ከገቡ በኋላ ስታክ ወይ ደግሞ ሲቆሙ ማርኬት ላይ ሊኩዊዲቲ ቼክ ሲደረግ የሚፈጠር ሙቭመንት ነው ተብሎ ይታመናል። ነገር ግን ይሄኛውን እኛ አንፈልገውም። ስቲል በዚህኛው ኦርደር ብሎክ ሃይ እና ሎ ውስጥ ስለሆነ ስቲል አንፈልገውም። እኛ ዛት ማች ማተር አያደርገንም። ኦኬ ግን ሌላ ፎከስ ማድረግ ያለባችሁ ይሄኛው አለ፣ እዚህ ጋር የምታዩት ይሄኛው አለ። ሶ ዘ ፕሪቪየስ ካንድል ሎ ወስዶ ቦዲ ከዛ ላይ ዘጋው። ስለዚህ ሊኩዊዲቲ ወስዷል። ነገር ግን ምን የለውም? ኢምባላንስ የለውም። አያችሁት አይደል? በሱኛው ካንድል እና በሱኛው ካንድል ሃይ እና በሶስተኛው ካንድል ሎ መካከል ምንም ክፍተት የለም። ስለዚህ ምን እናደርጋለን? አሁን ይሄ ኦርደር ብሎክ ቫሊድ እንዲሆን ምን መሆን አለበት? the next ካንድል ኢምባላንስ ሊኖር ይገባል። አሁን ይሄኛው ካንድል ኢምባላንስ አለው። አዎ አለ። ይሄኛው ከሌለው ወደ ሶስተኛ ካንድል ከእሱም ከሌለው ወደ አራተኛ ካንድል ከፍ እያለን መሄዳችን አይቀርም። ነገር ግን እዚህ ጋር የምታየው ካንድል ግን ኢምባላንስ አለው። ይሄኛው እዚህ ጋር የምታዩት ኢምባላንስ አለ አይደለ? ከዚህ እስከዚህ ያለው ይሄ ኢምባላንስ አለ። ስለዚህ ይሄ ኢምባላንስ ስላለ እቺ ኦርደር ብሎክ ፓወሯን ወደ ትራንስፈር ታደርጋለች ወደዚህኛው ካንድል። ታርዳችኛል። ስለዚህ እኔና እናንተ ባይ ኦር ሴል ለማድረግ የምንጠብቀው የትኛው ነው? ይሄኛው ነው ኦርደር ብሎክ ብለን የምንጠብቀው which is የኪሲሲፒ ወሰደው ይሄኛው ካንድል ነው። ኢምባላንስ ያለው ይሄኛው ካንድል ነው። ስለዚህ የሁለቱን ሲያጋሩት አቅማቸው ወዴት ይመጣል? ወደዚህኛው ካንድል ሙቭ ያደርጋል ማለት ነው። ስለዚህ ኦርደር ብሎካችን የሚሆነው የትኛው ነው? ኢምባላንስ ያለው ካንድል ነው የሚሆነው ማለት ነው። ፎር ኤግዛምፕል እዚህ ጋር ብንመጣ ማርኬቱ the previous candle high ወስዷል፣ ግን ደግሞ ምን የለውም? ኢምባላንስ የለውም። ስለዚህ ማርኬቱን አደረገ። እኔና እናንተ ወደ ቀጣዩ ካንድል እናያለን። ቀጣዩን ካንድል ስናይ we have this imbalance እዚች ጋር። ስለዚህ ኦርደር ብሎካችን የሚሆነው የትኛው ነው ማለት ነው? እቺኛው ነች ማለት ነው። የኛ ኦርደር ብሎክ የምትሆነው ማለት ነው። ስለዚህ በዚህ መልኩ ይሄንንም አይደንቲፋይ ማድረግ እንችላለን ማለት ነው። ኦኬ ሶ ኦርደር ብሎክን አንድ ኤግዛምፕል እዚህ ጋር እንይበትና ከዛ ወደ ኢምባላንስ እንሄዳለን ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት ማርኬቱ ይሄኛውን ኢንዱስመንት ሜጀር ኢንዱስመንት ማርኬት ቴክ አውት አደረገልን። ከዛ በኋላ እዚህ ጋር የነበረ ማይነር ኮሬክሽን ማርኬት ቼንጅ ፋክተር ሰጠን። ከዛ ይሄውና ኢንዱስመንታችን ኢምባላንስ ያለው ኦርደር ብሎክ እዚህ ጋር አለን። ስለዚህ ማርኬቱ እዚህ ጋር ሲመጣ ኤግዛክትሊ እዚህ ጋር ሴል ብለን መግባት
እንችላለን ማለት ነው the first thing ከዛ በኋላ አሁን ማርኬቱ ወረደ ተመልሶም ደግሞ again ይሄን ኢንዱስመንት ወሰደ እዚህ ጋር ኢምባላንስ ያለው the previous candle high ወሰደች እቺኛም the previous candle high ወስዳለች እዚህ ጋር ምትት ይሄኛው ኦርደር ብሎክ አለ አይደለ አሁን ማርኬቱ ምን አደረገ ተመልሶ መጣ እሱን ኦርደር ብሎክ ሚቲጌት አደረገው ተመልሶ መውረድ ጀመረ ሶሪ እኔ በጣም ሄድኩኝ አይደለ ወደ ላይ እሱን ኦርደር ብሎክ ሚቲጌት አደረገው ተመልሶ መውረድ ጀመረ ከእንደገና ግን እዚህ ጋር ማርኬቱ ግን ይሄኛውን ኦርደር ብሎክ ክሬት አድርጎ ነበር ኢምባላንስ አለው ነገር ግን the previous candle high ኦርደር ወስዷል አልወሰደም አይደለ ዊክ ራሱ የለውም ከነ ስለዚህ ይሄ ካን ምን አይደለም ቫሊድ የሆነ ኦርደር ብሎክ አይደለም ማለት ነው ኢምባላንስን እዚህ ጋር ኮንፊርሜሽን ላሳያችሁ ኢምባላንስ እንደምታውቁት በጣም ብዙ አይነት ስሞች አሉት እሺ አሁን እነዚህ ኢንጀርሊሂቲ ኢምባላንስን ቼንጅ ኦፍ ካራክተርን ሪኮንስትራክሽን አይደል እንዴ ብቻ አሁን አጠቃላይ ኦልሞስት ካየናቸው ቶፒኮች ወደ 50-60% የሚሆነውን የሚሰራልን አንድ ማርኬት ስትራክቸር አለ በጣም ብዙ ጊዜ ኤግዛምፕል ወስጄበታለሁ USD JPY ላይ ተመልሰን እሱን ፕሬስ ፈልገን ነው በጣም ቆይቷል የዛሬ አመት ራሱ ትዝ ይለኛል እሱ አካባቢ ትሬስ አደረግና ፈልገን እሱን እንትን ለማየት እንሞክራለን እሱ ጋር ኤግዛምፕሎችን ለማየት እንሞክራለን ስለዚህ እስከ ኢምባላንስ ድረስ አይተን ወደዛ እንሄዳለን ማለት ነው ኢምባላንስ ማለት ነው ኢምባላንስ ማለት እንደምታውቁት በየስትራቴጂ በጣም ብዙ ስሞች አሉት አይደል ኢምባላንስ ስንለው እንደውም አንዳንድ ጊዜ ኮመንት ላይ እኔ ቪዲዮ ስለቅ ትዝ ይለኛል ድሮ በተለይ አካባቢ ይሄ ትሬድ ብሬክዳውን ማድረግበት ታይም ላይ እና ልክ ኢምባላንስ ብዬ ስለቅ ብሮ ምንድን ነው ኢምባላንስ ብለሽ የምታወሪው ምናምን ምንድን እያሰብክ ያለውን አይሉኛል ከዛ አንደኛው ይመጣና ካላቡክ ዝም በል በቃ ይባባላሉ ገባ ኢምባላንስ ማለት ደግሞ አንደኛው ይመጣና ፌር ቫልዩ ጋፕ ማለት ነው ይላሉ እና ኢምባላንስ ይሄ ሁሉ ሰው ኮንፊውዝ የሚያደርገው ለምንድን ነው ኢምባላንስ በጣም ብዙ ስሞች ስላሉት ነው ኢምባላንስ ፌር ቫልዩ ጋፕ እንለዋለን ለምሳሌ ፌር ቫልዩ ጋፕ ብለው የሚጠሩ ትሬደሮች ምን ነበር ስማቸው አይሲቲ ትሬደሮች ፌር ቫልዩ ጋፕ ብለው ይጠሩታል ከዛ ፕራይስ አክሽን ላይ ደግሞ ትሬስ አድርገን ፕራይስ አክሽን ትሬደር ስለነበርኩኝ ኢንኤፊሽንት ፕራይስ ብለን እንጠራዋለን እና ደግሞ ጋፕ ሲኖር ደግሞ ኢንኤፊሽንት ፕራይስ ጋፕ ብለን እንጠራዋለን ሰው በጣም ብዙ ስሞች አሉት እኛም ደግሞ እዚህ ጋር እንደምታዩት ኢምባላንስ ነው የምንጠራው ስለዚህ በጣም ብዙ ስሞች አሉት በፈለጋችሁ ስም መጥራት ትችላላችሁ ቶፒኩ ግን አንድ አይነት ነው ኢምባላንስ ኦልዌይስ ቶፒክ አንድ አይነት ነው እሱም ቶፒካችን ምንድነው ማርኬቱ በአንደኛው ካንድል ሃይ እና በሶስተኛው ካንድል ሎ መካከል ምን ሲፈጥር ነው ማርኬቱ ክፍተት ሲፈጥር ነው እዚህ ጋር ምክንያቱም ይሄንን ክፍተት ሲፈጥር ይሄ ምን ይባላል ኢምባላንስ ይባላል አሁን በዚህኛው ካንድል ሃይ እና በሶስተኛው ካንድል ሎ መካከል ይሄ ክፍተት ካለ which is ኢምባላንስ ብለን የምንጠራው ማለት ነው again እዚህ ጋርም እንደምታዩት ማርኬቱ በአንደኛው ካንድል ሃይ እና በሶስተኛው ካንድል ሎ መካከል ምን ማለት ጋፕ የለም ያው እዚህ ጋር ማርኬቱ መቶ ሚቲጌት አድርጓል አይደል ስለዚህ ይሄ ማለት ኢምባላንስ የለው ማለት ነው again ይሄም ኢምባላንስ የለው ስለዚህ ኢምባላንስ ማለት ባጭሩ ይሄ ነው እና እናንተ ኢምባላንስ ተጠቅመን የምንገባው ትሬድ የለም ሃይ ቴንሽን ሊጠቅማችሁ ይችላል እስቲ ነው ግን ላጠቀሙት ምንም ለውጥ አያመጣም ምክንያቱም ኢምባላንስ እኔ ኢምባላንስ ማርኬት ሚቲጌት አድርጎ ያመለጠኝ ትሬድ እስከዛሬ አይቻላልኩም በዚህም ምክንያት አይሲ ትሬደር ጓደኛ አሁን ላይ የለኝም ነገር ግን ቢያሳዩኝ ደስ ይለኛል እንዴት ነው ኢምባላንስ ተጠቅመው የሚገቡት የሚለውን ነገር በቃ ምክንያቱም አምጦኝ ስለማያውቅ እንዴት ነው አሁን ኒኮ ኦርደር ብሎክ ሁሉ ጊዜ ማርኬቱ ይመጣልኛል ኦርደር ብሎክ ላይ ስለዚህ ሁሉ ጊዜ ማርኬቱ ኦርደር ብሎክ ላይ የ1 ሚኒት ኦርደር ብሎክ ላይ ካመጣልኝ የ5 ሚኒት ላይ የ5 ሚኒት ኦርደር ብሎክ ላይ መጥቶልኛል የ5 ሚኒት ኦርደር ብሎክ ላይ ማርኬቱ ካልመጣ የ15 ሚኒት ኦርደር ብሎክ ነክቶ በፖይንት ኦፍ ኢንተረስት መግባት የሚችለው ትሬድ ነው ስለዚህ እንዴት ነው እነሱ አሁን ከኢምባላንስ ሲገቡ ድሮዳውን ውስጥ ገብቶባቸው ነው የሚወጣው አለና ሁሉ ጊዜ አንድ ጊዜ ከኢምባላንስ እንትን አይሲ ትሬደር ሳይሆን ሊኪድ ትሬደር ነኝ ይላል ልጁና ጓደኛዬ ነው አሁን ላይ ብዙ እንትን ማንንም ጓደኛዬ ነበር አዳት ታይም እና የሆነ ጊዜ አብረን ትሬድ ስናደርግ እኔ ባይ ሊሚት ያስቀምጥ ቆይታችን ነው እሱ ቀድሞኝ ባይ ብሎ ገብቷልና ሚኪቱ ጋር ሆቴል ላይ ያለውና ሚኪቱ ጋር ነው የምትገባው አለኝ እዚህ ጋር ነው የምገባው ብዬ ስነግረው እንዴ አንተ ብልጥ ነህ አለኝ እኔ እንዲከስር ነው የምጠብቀው አለኝ አይደለም ማርኬቱ እዚህ ጋር ሊኩዊዲቲ ስላለው ይሄን ኢንቨስትመንት ወስዶ እዚህ ጋር እንዲያስገባኝ እየጠበኩት ነው አልኩትና ከዛ እሱን ስቶፕ አውት አድርገው ከዛ አንድ ሁለት አካውንት ነበር የገባው አንደኛው አካውንት ላይ ስቶፕ ሎስን ከቻልክ አፎርድ ማድረግ የምችል ከሆነ ዝቅ አድርገው ስለዚህ ከዛ በኋላ የሚፈጠረው ነው ያልናልኩት እኔ ስናይፐር ኢንተር ይገባልኝ ማለት ነው ማርኬቱን አንደኛው ልጅ እንደው ሶሻል ሚዲያ ላይ ታውቁታላችሁ ስሙን ብነግራችሁና ሶሻል ሚዲያ ላይ ራሱ ወጥቶ ምናለኝ ሚኪ በቃ ስትራቴጂህን አስተምረኛልኝ የዛን ቀን ይሄን ያክል ስናይፐር ኢንተር የምታይ ከሆነ እኮ ቲክቶክ ላይ ሁሉ ጊዜ ስሰማኩ 100% እውነት አይመስለኝም ነበር አለኝ ዛሬ ገና በአይኔ ሳይን ያመንኩት አለኝና ስለዚህ ልክ እንደዚህ ኢምባላንስን ተጠቅመን የምንገባው ትሬድ የለም ሞር ፎከስ የምናደርገው እኔና እናንተ ማርኬቱ ቀድሜ ስትራቴጂን ስንጀምር እንደነገርኳችሁ ማርኬት ላይ ፎከስ የምናደርገው የኢንስቲትዩሽኖችን ስትራቴጂ ከሆነ እነሱ የገቡበትን ሌቭል ነው ትሪገር ለማድረግ የምንሞክረው ግን አንድ ኤግዛምፕል አሳይቻችሁ ባልፍ ደስ ይለኛል ታይም ስላለኝ አንድ ኤግዛምፕል ኦርደር ብሎክ አሳይቻችሁ ባልፍ ደስ ይለኛል ኦኬ ኦርደር ብሎክ ለምሳሌ በኤግዛምፕል ብንወስደው አሁን ለምሳሌ እናንተ ሌትስ የልብስ ሻጭ ናችሁ ልበል በዚህ በፊት ኤግዛምፕል ሰጥቼበት አውቃለሁና የልብስ ሻጭ ናችሁ ልበል ለምሳሌ እናንተና አሁን ለምሳሌ እናንተ ልብስ ሻጭ ስላችሁ በመደብር ሳይሆን ፋብሪካ አላችሁ የልብስ ፋብሪካ አሁን ለምሳሌ ኢትዮጵያ ውስጥ የሚመረት አንድ ልብስና ኮቴክስ ብናነሳ ለምሳሌ አንድ ቲሸርት ለምሳሌ ሌትስ 1000 ብር ይሸጣሉ ልበል ማከፋፈያቸው ላይ እሺ ስለዚህ ማከፋፈያቸው ላይ 1000 ብር ይሸጣሉ ነጋዴዎች ደግሞ ያመጡትና ቦሌ መሃልና የሚሸጡት ደግሞ 1800 ብር 2000 ብር ያደርጉ እጥፍ እያተርፉ እንግዲህ እናንተ አምርታችሁ ጨርቅ ገዝታችሁ ሰፊ አድርጋችሁ ምን ብላችሁ ያ ሁሉ ነገር ግብር ትልቅ እየከፈላችሁ በፋብሪካ ደረጃ ሆናችሁ
1000 ብር የሸጣችሁትን እነሱ መደብር ብቻ ተከራይተው ስንት ያደርጉታል? እናንተ የምታተርፉትን ያክል እጥፍ እያተረፉ ይሸጣሉ። ስለዚህ ልክ 1000 ብር ሲያተርፉ እንዴ ይሄ ነገር እኮ ከእኔ ከማተርፈው በላይ እኮ እነዚህ ደላላዎች ነጋዴዎች እያተረፉ ነው። ስለዚህ ለምን እኔ ራሴ መደብር አልከፍትም ትላላችሁ። ስለዚህ ልክ መደብር ከፍታችሁ ምን ታደርጉታላችሁ? መደብር ትከፍቱና ማከፋፈያ ሄደው ከተረከቡ 1000 ብር ነው። እናንተ ጋር ደግሞ መተው ደግሞ መደብራችሁ ደግሞ መተው ከገዙ ደግሞ 1500 ብር ታደርጉታላችሁ። ልክ 1500 ብር ስታደርጉት ሰው ከነዛ ነጋዴዎች መቶ ወዴት ይመጣል? ወደ እናንተ ይመጣል አይደለ? ወደ አከፋፋዮቹ ይመጣል። ልክ ወደ አከፋፋዮቹ ሲመጣ ምን ታደርጋላችሁ? እነዛ ሰዎች አይ በቃ ደንበኛ ከሚሄድብኝ 500 ብር ሊቀንሰው ይላል። ምክንያቱም እስቲ ነው 500 ብር አተርፋለሁ 1500 ብር ሸጠው ይሉና 1500 ብር ያደርጉታል። ስለዚህ 1500 ብር ሲያደርጉት የድሮ ነጋዴ ደንበኛ ስላላቸው አሁንም መቶ ምን ያደርጓቸዋል? 1500 ይገዟቸዋል። ከዛ እናንተ አሁንም አልሸጥ ሲላችሁ ምን ታደርጋላችሁ? ታወርዱታላችሁ። ወደ 1200 ታወርዱታላችሁ። እነሱም 1200 ያወርዱታል። መጨረሻ ላይ ግን እናንተ በምታከፋፍሉበት መደብርን ተከራይታችሁ መሸጥ ጀምሩ ከሆነ እነዛ ሰዎች ከ1000 ብር ገዝተዋችሁ እናንተ 900 ብር ይሸጡታል? አይሸጡትም አይደለ? ለምን? የገዙበት አይደለም። አንድ ነጋዴ ነው ስትከራከሩ ትባላችሁ። እኔማ በዚህ ሂሳብማ አልገዛሁትም ይሏችኋል አይደለ? ምክንያቱም ባልገዛበት ማንም አይሸጥም። ባይዘው ይሄ የነጋዴ ብልጠት ምናምን እሱም ተዉትና ማንም ባልገዛበት አይሸጥም። እኔ መኪና ላተርፍበት ልነዳው ከሆነ እሺ፣ ጎድቼው ከሆነ መኪናው ምናምን እሺ፣ ችግር የለም ተጎድታችሁ ትሸጣላችሁ፣ ተጠቀማችሁበታል። ግን ልታተርፉ አንድ ነገር ገዝታችሁ መቼም ቢሆን ከስራችሁ አይሸጡም አይደለ? አንድ መደብር አንድ ብስኩት 5 ብር ገዝቶ 4 ብር አይሸጥላችሁም አይደለ? ስለዚህ ልክ እነዚህም ምን ያደርጋሉ? ልክ 1000 ብር ስታወርዱት እናንተ ደንበኛ እንዳይጠፋባቸው ወይ በዛው በ1000 ብር ገዝተው ምን ያደርጉታል? በ1000 ብር ይሸጡታል። በቃ ደንበኛቸው እንዳይሄዱባቸው ያው ሌሎች ልብሶቻቸውን እንዲሸጡላቸው በዛው እነሱ ጋር እኮ ምንም የለም እንዳይባል፣ ወይ ደግሞ ምን ያደርጋሉ? የእናንተ ልብስ መግዛት ያቆማሉ። ስለዚህ ሰዎች እናንተ ጋር መጥተው ይገዛሉ። የፈለገ ግን እነዛ ሰዎች እየቀነሱ ቢመጡ እናንተ ከ1000 ብር በታይ ትሸጣላችሁ? አትሸጡም አይደለ? ለምን? አከፋፋይ ናችሁ እናንተ። ከ1000 ብር በታይ ሸጣችሁ ማለት እየከሰራችሁ ነው ማለት ነው። እየከሰራችሁ ነው እየሸጣችሁ ያላችሁት። ስለዚህ ከ1000 ብር በታች መቼም ቢሆን አትቀንሱትም አይደለ? ልክ እንደዛ ሁሉ አንድ ባንክና ኢንስቲትዩሽን እዚህ ጋር ሴል ብሎ ከገባ ሌሲ ልክ እንዳልኳችሁ 1000 ብር ላይ ሴል ብሎ ከገባ ማርኬቱ የፈለገ ቢመለስ ስቲል ነው ያ ባንክና ኢንስቲትዩሽን ማርኬት ላይ አክቲቭ ከሆነ ስቲል ነው ማርኬቱ ላይ ካሉ ማርኬቱ ሲመለስ ከዛው ከ1000 ብር ይመልሱታል ስናይፐር ኢንተሪ እንጂ ራሳቸውን በራሳቸው መቼም ቢሆን አክስረው አይሄዱ። እሺ፣ ለዚህ ነው ኦርደር ብሎክ ቫሊድ ኦርደር ብሎክ የሚሆነው። ገባችሁ አይደል? ምክንያቱም ልክ እናንተ 1000 ብር የምታመርቱትን ልብስ የፈለገ ደንበኛ ጠፋ ምናምን ብላችሁ ከ1000 ብር ቀንሳችሁ ከሚያዋጣችሁ በላይ ቀንሳችሁ እንደማሸጡት ሁሉ ቢበዛ ተርፋችሁን ከቀንሳችሁ ነው አይደል? እንጂ መቼም ቢሆን ቀንሳችሁ ከስራችሁ እንደማሸጡት ሁሉ እነዚህን ባንኮችን ኢንሹራንስ መቼም ቢሆን ምንም ቢፈጠር ማርኬት ላይ ስቲል አክቲቭ ከሆኑ ከነሱ ካሉበት ፕራይስ ስናይፐርሊ ማርኬቱን ይመርታል። ፌል ካደረገ አንደኛ እነሱ ወጥተዋል፣ በዚህ ሙቭመንት ከማርኬቱ ወጥተዋል ማለት ነው። ሁለተኛ ደግሞ ስቲል ነው አልነበሩ መጀመሪያም። ስለዚህ ከላይ ሌላ ሚቲጌት ማድረግ ያለባቸው ሌሎች ኦርደር ብሎኮች አሉ። አጌን ደግሞ ማርኬቱ ለምሳሌ ቤሪሽ አይደለም ወይ ደግሞ ቡሊሽ ማርኬት ላይ እናንተ ሴል ለማድረግ የሞከራችሁ ይሆናል እንጂ ራይት ኦርደር ብሎክ ማርኬት ላይ ካገኛችሁ ዲስ ማች ሪስፔክት ይደረጋል። ምክንያቱም አጌን ልንገራችሁ መልሰው ራሳቸውን በራሳቸው ስለማያከስሩ ማለት ነው። ኦኬ ኦኬ ሶ ወደ ታች እንውረድና ያው እዚህ ጋር እንደምታዩት ይሄም ከዚህ ኢምባላንስ አይደለም ኦርደር ብሎክ ነው። እዚህ ጋር የምታዩት እቺ ኦርደር ብሎክ አለችን አይደለ? ከሷ ኦርደር ብሎክ ነው ማርኬቱ እንደምታዩት ስናይፐር ነክቶ እየወጣ ያለው ማለት ነው። ወደ እንዳልኳችሁ ወደ USD GPU እንመለስና ይሄ ዩሮ USD ባላይ ወራሱ ተወና ተው USD ዩሮ USD ተው እናንተ በጣም በምን ወደ ዶክተር USD GPY ዩሮ ኦኬ ሶ በዚህ እንመለስ። በጣም ቆይቷል። በጣም ቆይቷል። አይ እዚህ ጋር ነው አይደለም እንዳራታው ስናይፐር ነው የሚሆነው ኤክስፔክት አደርጋለሁ። ሪሙቭ ድሮዊንግ ኦኬ ድሮዊንግ አለን። ኦኬ አገኘሁት። ኦኬ ፐርፌክት። ስለዚህ አሁን እዚህ ጋር መተን ሙሉ አናሊሲስ እንሰራለን። ሶ ታይም ካለን ስለ ኢንሹራንስ ፈንዲንግ ካለ ለማየት እንሞክራለን። ኦኬ ሶ ኦኬ እዚህ ጋር እንምጣና ማርኬት ላይ we have this liquidity SIP, sorry, as we can see here we have this liquidity SIP አይደለ? እንደለመድነው ዶላር ብለን እናስቀምጣት። ያው ሊኩዊዲቲ ስለሆነ ገንዘብ ስለሆነ ዶላር ብለን እናስቀምጠው። ከዛ በኋላ ማርኬቱን አደረገ። ይሄ ሊኩዊዲቲ ሲፕ ካደረገ በኋላ አጌን ተመልሶ ወርዶ እዚህ ጋር የምታዩትን ይሄን ብሎ ማርኬቱ ቴክ አውት አደረገ አይደለ?
ሶ ይሄንን ሃሽታግ አድርገን እናስቀምጠው። ሶ ይሄን ሎ ቴክ አውት ካደረገ በኋላ ይሄ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው ሙቭመንት ሃይ ፕራይሱ ቼንጅ ኦፍ ካራክተር ከዚህ ስንማር እንደነበረው ሲኤችኦ ሲኤች አይደለ? ስለዚህ ለእኛ እናንተ አሁን የትኛውን ኤክስትሪም ኦርደር ብሎካችን እችኛዋ ኦርደር ብሎክ ነች አይደለ? አሁን ይሄንን እንደዚህ አድርግላችሁ በደንብ እንዲታያችሁ እዩት። አሁን ኦርደር ብሎካችን የትኛዋ ነች? እችኛዋ አይደለ? እችኛዋ ነች የኛ ኦርደር ብሎክ። ኢምባላንስ አለ የላል አይደለ? ስለዚህ ወደ ሙቭ እናደርጋለን ወደ ቀጣዩ ካንድል። እችኛዋ ካንድል ኢምባላንስ አላት፣ አጌን እችኛው ካንድል ኢምባላንስ የላትም አይደለ? ስለዚህ ወዴት ሙቭ እናደርጋለን? ወደ እችኛዋ ካንድል። እችኛዋ ካንድል ኢምባላንስ አላት፣ አዎ ኢምባላንስ አላት። የትኛው ኢምባላንስ? which is ይሄኛው ትልቁ ኢምባላንስ አይሰር። ስለዚህ ኦርደር ብሎካችን የትኛው ሆነች ማለት ነው? እዚህ ጋር የምታዩት አወር ኦርደር ብሎክ ሆነች ማለት ነው። ነጭው እናደርገው እንደዚህ ኦርደር ብሎካችን ነው። ስለዚህ ወደ ጎን ስናሰምረው ይሄ ማርኬቱ እሱ ውስጥ ነው የመጣው አያችሁት አይደለ? ስለዚህ ይሄ ኦርደር ብሎክ አለ። ሶ አሁን ይሄ ኦርደር ብሎክ ክሬት ካደረግን በኋላ ከዚህ ከላይ ሆኖ ወርታች ስናይ የምናየው the first minor correlation የትኛው ነው? you have this low አይደለ? ስለዚህ ይሄ ምናችን ነው? our IDA አይደለ? ኢንዲስመንታችን። ከዚህ ኦርደር ብሎክ ደግሞ ወደ ላይ ስታዩ ደግሞ የሚታያችሁ the first minor correlation የትኛው ነው? you have this one አይደለ? ስለዚህ ይሄ ደግሞ ምናችን ነው? our engineering liquidity ኤንጂ ሊኩዊዲቲ አይደል አይደለ? ስለዚህ ኢንጂነሪንግ ሊኩዊዲቲ ያለን ኦርደር ብሎክ አለ። ስለዚህ ከዛ ኔክስት ሬዳችን የሚሆነው የትኛው ነው? እዚች ጋር ባይ ብለን እንገባለን። ሶ በመሃል በጣም ብዙ ቴክ ፕሮፊቶች አሉ። ለምሳሌ እነዚህ ሃዮች እዚህ ጋር የምታዩቸው እነዚህ ሃዮች ኦርደር ብሎካችን ቴክ ፕሮፊታችን መሆን ይችላሉ። እኛ ግን አሁን the whole ቴክ ፕሮፊቱን እዚህ ጋር ታርጌት እናድርገው። ይሄንን ኦልሞስት ወደ 300 ፒፕስ ነው ይመጣል። ስንት ፒፕስ ይመጣል? እንደምታዩት 380 ፒፕስ ይመጣል። 380 ፒፕስ ፎሬክስ ትሬድ ላይ ማለት USDJPY ላይ ዳሶ ኢንሴን በጣም ኢንሴን ነው። ስለዚህ ቴክ ፕሮፊታችን እዚህ ጋር እናደርገዋለን ማለት ነው። ሶ ይሄንን ትሬድ እንዳትረሱት። ስለዚህ የስቶፕ ሎሳችን እዚህ ጋር አለ፣ እንዳትረሱት። ይሄንን ትሬድ ወደ ጎን እናድርገው። ልክ ማርኬቱ እሱንም ኦርደር ብሎክ ከነካ በኋላ ምንድን ነው ያደረገው? እሱንም ኦርደር ብሎክ ከነካ በኋላ ማርኬቱ ምን አድርጎናል? ይሄኛው ላስት ሊክ ቴክ አውት ተደርጎ ቅድም እንዳልኳችሁ ሃሽታግ እናድርገው። ይሄውና እንደምታዩት ከዛ በኋላ ማርኬቱን አድርገን አጌን ይሄን እዚህ ጋር ምታዩትን ቼንጅ ኦፍ ካራክተር ሰጥቶናል። ቅድም እንዳየነው አይነት ስትራክቸር አይደለ? ሲኤችኦ ሲል ይሄን ቼንጅ ኦፍ ካራክተር ያመነው ለምንድን ነው? አንዴ ይሄኛውን ቼንጅ ኦፍ ካራክተር ያመነው እዚህ ጋር ይሄ ሊኩዊዲቲ ሲፕ ስላለ ነው። ይሄኛው ሎ ስለተወሰደ ነው አይደለ? ይሄኛውን ቼንጅ ኦፍ ፋክተርስ የምናምነው ለምንድን ነው? እዚህ ጋር የዋን ሆር ኦርደር ብሎክ ስላለን ነው። ቅድም ያሰማናት ኦርደር ብሎክ አይደለ? ስለዚህ እሱን ኦርደር ብሎክ ማርኬቱ ተጠቅሞ ምን አደረገ? ይሄንን ቼንጅ ኦፍ ፋክተር ክሬት አደረገልን። ከዛ በኋላ እዚህ ጋር ምን አለን? አወር ኦርደር ብሎክ እዚህ ጋር አለን። የስንት ሚኒት ኦርደር ብሎክ? የዋን ሆር ኦርደር ብሎክ አለን። ከዚህ ከላይ ሆናችሁ ወርታች ስታዩ የሚታዩት the first minor correlation የትኛው ነው? ይሄኛው ሎ ነው አይደለ? ስለዚህ ይሄ ምናችን ነው? አወር IDA አይደለ? አሁን ይሄን እንደዚህ ዝም አውት ባደረገላችሁ ይሄውና አወር ኢንዲስመንት አይደለ? ይሄ ኢንዲስመንታችን ከሆነ ከዚህ ኦርደር ደግሞ ወደ ላይ ደግሞ ስታዩ የሚታዩት the first minor correlation ደግሞ ምንድነው? ይሄ ደግሞ our ENG liquidity አይደለ? ENG liquidity አይፍስ አይደለ? ስለዚህ ማርኬት ላይ ምን አደረገ? ይሄኛውም ENG liquidity አለ። ስለዚህ አጌን እዚህ ኦርደር ላይ ማድረግ እንችላለን፣ ባይ ማድረግ እንችላለን። ስለዚህ ማርኬት ወደ ጎን ስናመጣው ይሄው ስናይፐር ኢንተሪ አይደለ? እዚህ ጋር ተመሳሳይ ማድረግ ትችላላችሁ፣ ባይ ማድረግ እንችላለን ማለት አይፍስ አይደለ? ከዛ ቴክ ፕሮፊታችን የቱ ጋር ይሆናል? እዚህ ጋር አሁን እኛ ለኤግዛምፕል ስለሆነ ነው እንጂ ማርኬቱ እነዚህን ኦርደር ብሎኮች ሚቲጌት ካደረጋቸው በኋላ ራሱ ሎወር ታይም ፍሬም ላይ ይወርድ ነው። እሺ ባይ ኦር ሴል የምንለው ምክንያቱም ማርኬቱ ምን ስለሆነ ይሄ ዋን ሆር ላይ ስለሆነ እናንተ ደግሞ ባይ ኦር ሴል ብለን የምንገባው ኦልዌይስ ምን ላይ ነው? 1 ሚኒት እና 5 ሚኒት እና ከዛ በላይ ስለሆነ ማለት ነው። ስለዚህ አሁን ማርኬቱ ወደ ጎን የምናደርገው ኦልሞስት ማርኬቱ ተመልሶ እነዚህን ሌቭልስ ብሬክ ሲያደርጋቸው እናንተ ብሬክ ኢቭን አግኝታችኋል። ሁለቱም ትሬድ አሁን ብሬክ ኢቭን ላይ ናቸው። ስለዚህ አሁን ወደ ጎን የምናደርገው እዩት፣ ማርኬቱ ወጣ ተመልሶ መጥቶ ሲና ብሬክ ኢቭን ነካ አልነካም አይደል? ይሄው እንደምታዩት ኦልሞስት ብሬክ ኢቭን ሊነካ ራሱ ስንት ፒፕስ ይቀረዋል? እንደምታዩት ወደ 34 ፒፕስ ይቀረዋል። ስለዚህ ማርኬቱ ሲናስቶ ብሬክ ኢቭን አልነካብንም። የዚህኛውን ትሬድ ብሬክ ኢቭን እንደምታዩት አልነካም አይደል? ከዛ ይሄው ተመልሶ ወጥቶ ምን አደረገ? እንደምታዩት ፉል ቴክ ፕሮፊት ልክ እንደዚህ ስማሽ አደረገ ማለት ነው። አይሽታል አሁን ማርኬቱ ከዛ ስማሽ ካደረገ በኋላ ቴክ ፕሮፊት ተመልሶ መጥቶ እስከነዚህ ኢንተሪ ሌቭሎች መጥቶ አሁን ሰፖርታችሁን ከፍ ካላደረጋችሁ እስቲና ማርኬት አያስወጣችሁም። ያው እናንተ ወጣችኋል ኦልሬዲ ቴክ ፕሮፊት ዋን ነክቶላችሁ። ነገር ግን ከዛም በኋላ ማርኬቱ እንደምታዩት ስትሮንግሊ ልክ እንደዚህ ፑሽ እያደረገ ነው። አይታል ይሄ አሁን እሱ እናንተ ስናይፐር ኢንተሪ መሆን ይችላል። አሁን ማርኬቱ በቃ እዚህ ጋር ከገባችሁ በኋላ አንዳንድ ኢንተሪዎች አሉ አይደል? ለምን ወጣሁት ኢንተሪ የሚያስብሏችሁ ኢንተሪ ልክ እንደዛ መጠቀም ትችላላችሁ። ከዚህ ጀምሮ ማርኬቱ አሁን ስትሪስ እስከዚህ አናቱ ድረስ ወደ 1700 ፒፕስ አካባቢ ማርኬቱ USDJPY ላይ ወጥቷል። ያችን ኢንጀሊኪቲና ይሄን ሴታፕ ደጋግሞ ሰጠን፣ ሁለት ጊዜ አንድ ላይ ሴታፖችን ደግሞ ሰጠን። በሱ ሴታፕ ተጠቅሞ ማርኬቱ እንደምታዩት ዲስ ማች ፑሽ ማድረግ ይችላል ማለት ነው። ሶ አናደር ደግሞ እኔ ለምሳሌ እንደዚህ የሚቆጭ ነገር አንዳንድ ጊዜ ላሳያችሁ ካላጠፋሁት ጎል ላጥፍቼዋለሁ ማለት ነው። አላጠፋሁትም። ይሄው እዚህ ጋር የምታዩት ለምሳሌ ይሄ ትሬድ አለ አይደለ? ሰኞ ቀን እንደውም አንድ ቤስት ጓደኛዬ አስ ብራዘር ማለት ቪዲዮ ለቀውበት ነበር። እኔ ጋር ነበር ያደረ የዛን ቀን። አሁን የትሬድ ለምሳሌ እኔ ለምሳሌ 800 ፒፕስ ላይ ነው የወጣሁት። 800 ፒፕስ ወጣው ራሱ 7000 ነው 8000 ዶላር ኪሎ ዳር ሼብ ነው የወጣሁት። ይሄን ትሬድ 8000 ዶላር
ምናምን አካባቢ ክሎዝ አድርጌ ነው የወጣሁት። ስንት ነው ማለት ብዙ ብር ነው አይደለ? ነገር እንደዛውም ብዙ ብር ቢሆን ግን የት ማርኬቱ እሱ ስናይፐር ኢንተሬ ነው። ይኸውት አሁን ማርኬቱ ከሱ ሌቭል ብቻ ይኸውት ምን ያክል ፒስ እንደወጣ አሁን እዚህ ጋር ነበር ኢንተርቪው ካልኩሌት ባደርግላችሁ እስከዚህ ፒስ እንኳን ማርኬቱ ወደ 5000 ፒፕስ ክሊር 5000 ፒፕስ ወጥቷል። 5000 ፒፕስ ማለት ያንን ትሬድ ስቲል ነው ቢይዘው ኢን ዘ ኔም ኦፍ ጂሰስ ትልቅ ገንዘብ አይታል። ግን አልቆጭበትም። ለምን በሰዓቱ አምኜበት ይበቃኛል ብዬ ነው ዘግቼ ከማርኬቱ የወጣው። ምክንያቱም እኔ ደግሞ ስዊንግ ትሬደርም ደግሞ አይደለሁኝ። አያችሁ አይደለ? ስለዚህ ልክ እንደዚህ አይነት ኢንትሬድ ነው የሚሆነው። አንዳንድ ጊዜ ፐርፌክት ኢንትሬዶችን ስትገቡ ልክ እንደዚህ ይፈጥራል። ለምሳሌ ይሄ ኢንትሬድ ለምን የገባሁት የዊክሊ ኦርደር ብሎክ እዚህ ጋር ስላለኝ ከሱ ኦርደር ብሎክ በኋላ ማርኬት ላይ ማርኬቱ ሽፍት ሲያደርግ ፖይንት ኦፍ ኢንተረስት ሲሰጠኝ ጠብቄ ነው የገባሁት። which is የቱ ጋር ማለት ነው እዚህኛው ኦርደር ብሎክ አያችሁ። እዚህ ኦርደር ብሎክ እዚህ ጋር ነው የገባሁት። እቺ ኦርደር ብሎክ ላይ ነው የገባሁት። የት ማርኬቷን ከሱ ኦርደር ብሎክ ስንት ፒፕስ ነው የወጣው? አሁን ካልኩሌት ባደርግላችሁ ይሄን እንደምታዩት ወደ 5000 ነው ፒፕስ አካባቢ። አሁን ባበራው ኢንተርቪችን የገባሁት የቱ ጋር ነው ያያችሁት? እዚህ ጋር ነው የገባሁት። ያያችሁት ምልክቷ 800 ፒስ 870 ፒስ እዚህ ካልኩሌት ባደርግላችሁ 5000 ፒስ አካባቢ ማለት ነው። ስለዚህ ልክ እንደዚህ ማርኬት ላይ ይፈጠራል። ያው እናንተ ግን ዋና ፎከስ የምናደርገው እናንተ ምን ላይ ነው? በቀን በቃ ፕላን ያደረጋችሁትን ነው መያዝ ያለባችሁ። በቃ እኔ የተፈቀደልኝ እሱን ነው ብዬ ነው የማምነው። አንዳንድ ጊዜ ምን ብሎ አይምሯችሁ ሲመጣ ባትቆጥሩት ኖሮ ብዙ ብር ትሰሩ ነበር። ለምሳሌ አሁን የኛው ትሬድ ስንት ነው የወጣሁት? $14000 አካባቢ ነው የወጣሁት። ሎሶች ነበሩኝ። ስለዚህ $13000 ላይ ክሎዝ ያደረገልኝ። እዚህ ድረስ አሁን ቢይዘው ኖሮ 600 ምናምን ፒፕስ ነው which is በጣም ትልቅ ብር ነው። 600 ፒፕስ ማለት ሲባዛ በ500 አድርጉት። እንግዲህ አሁን ይሄ አሁን ካልኩሌት ባደርግላችሁ 600 ፒፕስ ማለት $68 68 ብር 68 ብር ሲባዛ በ500 ሎት በ5 ሎት ማለት 500 አይደለ? ስለዚህ ወደ $34000 ነው የሚመጣው። ሚኪ 30 እጥፍ እኮ ታደርገው ነበር የሰራኸው ምናምን ይለኛል። አይሽ አይደለ? ግን ዋና ፎከስ ማድረገው ምንድነው ስወጣ ይበቃኛል ብዬ ነው የዘጋሁት። ሁለተኛ ደግሞ ኦልሬዲ በቃ ሃንድል ማድረግ የምችለው በዚህ አሁን ባለበት ታይም ይህን ያክል ገንዘብ ነው። ድሮ ለምሳሌ እስከ 15 ሺህ ይዛል ነበር። አሁን ግን 15 ሺህ ሲይዝ ግን እግዚአብሔር ረድቶኝ ታይም ይደርሱ ነው። አያቸው ነገም ደግሞ ልክ እንደዛው 20 30 ሺህ 40 ሺህ 50 ሺህ ደግሞ ስንል 20 ሺህ ነው ኖርማል ነው። በሆነ ጊዜ አንዴት ይዛታል። ግን 30 ሺህ 40 ሺህ እና ደግሞ ወደፊት ደግሞ ስንል ደግሞ እሱም ደግሞ ምንድነው ታይማችን ደርሶ ስለዚህ አሁን ላይ ሃንድል ማድረግ የምችለው የተፈቀደልኝ ገንዘብ በቃ ይሄ ነው ብዬ ራሴን አሳምነዋለሁ። ስለዚህ ልክ እንደዚህ ያደርጋችሁ ትሬድ አድርጉ። ሶ ኤኒ ኩዌሽን ካላችሁ አሁን በአሁኑ ጠንከር ያለ ቶፒክ ሆነ ያየ ነው በዛ ፖይንት ኦፍ ቪው ካያችሁት ንገሩኝ። እኔን ለመንገር ሞክሩና ከዛ ኔክስት ክላስ ላይ ወይ ጥያቄ እናደርገዋለን። ካልሆነ ደግሞ የቀጣዩን ተምረንበት ከዛ በኋላ የጥያቄ ማድረግ እንችላለን ማለት ነው። ይሄ ዩሮ ዩኤስዲ ብቻ ባላየው የምን ላይ ኦኬ ኦኬ እሺ ፖይንት ኦፍ ኢንተረስት ጉግል ላይ ሞር የምጠቀመው ፖይንት ኦፍ ኢንተረስት። እሺ እሺ እችላለሁ። ስታርት ኒው በለውና ይሄው ከትል አድርገው እዚህ ጋር ከዛ ዋሚት ለምን ላሳይ። ኦኬ ሶ የመጀመሪያ ፖይንት ኦፍ ኢንተረስታችን እዚህ ጋር የምታየው ይሄኛው ፖይንት ኦፍ ኢንተረስት አይኸው አይደለ? እዚህ ጋር የምታየው ይሄኛው እዚህ ጋር ማርኬቱ ኤክስ ብዬ ልጻፍልኝ። ያው የመጀመሪያ ፖይንት ኦፍ ኢንተረስታችን አይኸው አይደለ? ይሄኛው ሌቭል ነው የመጀመሪያ ፖይንት ኦፍ ኢንተረስት። ከዛ በኋላ ማርኬት ይሄን ፖይንት ኦፍ ኢንተረስት ክሊክ ካደረገልኝ በኋላ ኔክስት የሰጠኝ ፖይንት ኦፍ ኢንተረስት የትኛው ነው? እዚህ ጋር የምታየው ለፕሪቪየስ ካንድል ለወስዳ ቦዲ ከዛ ላይ ዘጋችልኝ ይችኛው ካንድል። ስለዚህ እሷ ካንድል ክሎዝ እንዳደረገችልኝ ኤግዛክትሊ ባይ ብዬ ገባሁኝ ማለት ነው። ሶ ከዛ በኋላ 2 ሚኒት ላይ 3 ሚኒት ላይ አይ ቲንክ ያየሁትኝ አንድ ኮንፊርሜሽን ነበረ መሰለኝ በጣም ስለቆየ ያ የሆነ የ3 ሚኒት ፖይንት ኦፍ ኢንተረስት ልክ በዚህ መልኩ ክሎዝ ታደርግልኝ ነው። ከዛ በኋላ ኮንፈርም አድርጌ ወዲያውኑ ትሬድ ነው የገባሁት። ስለዚህ በሁለት ፖይንት ኦፍ ኢንተረስት ነው የገባሁት። በአንድ ፖይንት ኦፍ ኢንተረስት ሳይሆን በሁለት ፖይንት ኦፍ ኢንተረስት። ስለዚህ ባይ ስለው እዚህ ጋር ባይ አለልኝ ኦልሬዲ ባይ አለልኝ እዚህ አካባቢ ነው አየኸው አይደል? እኔ እዚህ ጋር ሳስቀምጠው ልጅ ያስቀምጠው ስለዚህ ይሄው ባይ አለልኝ። ከዛ በኋላ ለወጥ ያሰብኩትኝ ኦልሞስት ወደ እነዚህ አካባቢዎች ነበረ። ግን የማርኬቱ ቮላታይሊቲ በጣም ያስፈራ ነበር። ኦልሞስት በዚህም ታክል ከደቂቃ ውስጥ 800 ፒስ ማለት ማርኬቱ በጣም ቮላታይል ነበር። ስለዚህ በዚህ ምክንያት ወዲያው ኤግዛክትሊ ስለወጣሁት ማለት ነው። ስለ ፖይንት ኦፍ ኢንተረስት ስንማር እንዴት ነው ሰከንድ ፖይንት ኦፍ ኢንተረስት የሚጠቀሙ የሚለውን ነገር አሳያችኋለሁ። አጌን ደግሞ አድ ማድረግ ብፈልግ ኖሮ እነዚህ ሌቭሎች ላይ አድ ማድረግ ይችል ነበር። እዚህ ጋር ነው እኛም ፖይንት ኦፍ ኢንተረስት ተጠቅሜ እዚህ ጋር መልሼ ባይ ብዬ መግባት ይችል ነበር። ከዚህ በፊት አይታችሁ ከሆነ እኔ መጀመሪያ ላይ 2-3 ፖዚሽን ከፍትና እሱ 3 ፖዚሽን ላይ ልክ ፕሮፊት ረን ሲያደርገኝ ትሬዶች ይጨምራሉ አይደል? ልክ እነዛ የምጨምር ምንድነው ልክ እነዚህ ፖይንት ኦፍ ኢንተረስት በመሃል ያገኘው ስመጣ እዚህ ጋር ጨምር ነበረ፣ እዚህ ጋር ትሬድ ጨምር ነበረ። ስለዚህ በእነዚህ ትሬዶች ራሱ ኦልሞስት 8000 ዘጋውትን 15000 ማድረግ ይችል ነበር። ነገር ግን ይሄኛውን ትሬድ ሲንግል ስኬል ማድረግ ስለፈለኩኝ ነው ለቪዲዮ እንዲመቸኝ ቻሌንጅ የጀመርኩበት አካውንት ስለነበረ ለቪዲዮ እንዲመቸኝ በዛ ምክንያት ነው እንደዚህ ያደረኩት። ተረዳኸኝ አይደል?
አልጠበኩም። ምክንያቱም የገባበት ኦርደር ብሎክ የዊክሊው ስትሮንግ ኦርደር ብሎክ ነው። ስትሮንግ ኦርደር ብሎክ ስለሆነ ይህንን ግን ፎሬክስ ፔር ላይ አፕላይ አላደረጉም። በፍጹም ተጠቅሜውም አላውቅም። ፎሬክስ ፔር ላይ በፖይንት ኦፍ ኢንተረስት ማርኬቱ ዊዛውት ቼንጅ ኦፍ ካፒታል አልገባም። ምክንያቱም በጣም ሃይ ሪስክ ነው። እንደዛ ሲሆን ቱ ማች ሃይ ሪስክ ነው። ቱ ማች ለምሳሌ አሁን የዛሬ ይህንን መልሰውና ከዛችን ከተዋን ማጥፋት ኦኬ ከዛ ሪፍሬሽ እናድርገው እና ለምሳሌ ዛሬ ዩሮ ኤስዲ ባሳይክ ዩሮ ኤስዲ እዚህ ጋር እነዚህ ቼንጅ ፋክተሮች ስላሉኝ ነው። እዚህ ጋር የምታዩ ቼንጅ ፋክተር ስላለኝ ነው እንጂ እዚህ ጋር በፖይንት ኦፍ ኢንተረስት የገባሁት በፍጹም ፖይንት ኦፍ ኢንተረስት ተጠቅሜ የፎሬክስ ፔር ላይ ትሬድ አልገባም። ለምሳሌ አንድ ባይሮን ፖይንት ኦፍ ኢንተረስት አሳይቼ ማርኬቱ ፌል ሲያደርጉ ላሳይ ይችላል። ለምሳሌ እችኛው ፖይንት ኦፍ ኢንተረስት አሁን ለምሳሌ እችኛው ማየት ትችላለህ። አጌን በጣም ፐርፌክት ነው ማርኬት ይመለስበታል ብለህ ከምታስበው ሌቭል ባሳይክ አሁን ለምሳሌ እችኛውን ፖይንት ኦፍ ኢንተረስት ያት እዚህ ጋር ያለችውን ካንደል ላይ the previous candle ወስዳለች። ያው the previous candle ወስዳለች። አሁን ኤክስ ማድረግ እንችላለን። the previous candle ወስዳለች። ነገር ግን ቦዲ ከዛ ላይ ዘጋቸው። ከዛ ማርኬት የተወሰነ ከፍ አለ፣ ተመልሶ መቶ ፌል አደረገ። አየኸው አይደለ? ምክንያቱም ፎሬክስ ፔር ስለሆነ። ጎልድ ላይ ግን አሁን ዛሬ ራሱ ተመልሼ አሁን ጎልድ ላይ ራሱ ባሳየ ማጆሪቲ ፖይንት ኦፍ ኢንተረስቶች ሪስፔክት ነው የሚደረጉት። ለምሳሌ ቅድም ነው የገባበት ጋር ላሳየ። ያው the previous candle ማርኬት ለወሰደች አየኸው ቦዲ ከዛ ላይ ዘጋች አይደለ? ማርኬቱ ኦፕን አደረገ፣ ስትሬት ነው እየሄደ ነበረው። ይሄው ስንት ፒፕስ ሄደልኝ? 280 ፒፕስ። አየኸው አይደለ? የጠዋቱን ፖዚሽን ላይ ባሳይክ ይሄው ማርኬቱን አደረገ፣ ከዚህ ላይ ወጣልኝ። እዚህ ጋር እነዚህን ፖይንት ይሄኛውን ፖይንት ኦፍ ኢንተረስት ሰጠኝ። ሰከንድ ፖይንት ኦፍ ኢንተረስት እቺ ብላክ ካንድል ነች አይደለ? the previous candle ወስዳ ቦዲ ከዛ ላይ ዘጋች። እዚህ ጋር ባይ ብዬ የገባሁን ይሄው ማርኬት ወጣ። አጌን እዚህ ጋርም the previous candle ወስዳ ቦዲ ከዛ ላይ ዘጋች። እቺኛው ካንድልም አለች አይደለ? እዚህ ጋርም አንተ አሁን ባይ ብለህ ብትገባ ኖሮ አሁን እዚህ ጋር ባይ ብለህ ፎር ኤግዛምፕል ብንገባ ይሄው ማርኬቱ ኦልሞስት ብሬክ ኢቭን ራሱ ያስደርጋል። እዚህ ድረስ ራሱ ወደ 60 እና ፒፕስ ራሱ ሄዶ ተመልሶ ከእንደገና ኮሬክት አድርገው ስቲል ነው አንተን ኢንተረስት አይነካ ተመልሶ ይሄን የምታየው ሙቭመንት ሄደው። ስለዚህ ፖይንት ኦፍ ኢንተረስት ጎልድ ላይ ሞር ሪስፔክት ይደረጋል። ጎልድ ላይ ከምጠቀማቸው ኢንተሪ ሞዴሎች በጣም ፓወርፉሉ ፖይንት ኦፍ ኢንተረስት ነው። ስለዚህ በዚህ መልኩ ትሬድ ማድረግ እንችላለን። ተርዳኝ አይደል? ከዊኩ በላይ ቦዲ ሳይሆን ከዊኩ በላይ ከፕሪቪየስ ካንድል ሎ በላይ ኖ አሁን ይሄኛው በቃ ልክ እንዳልከው ማለት ነው። ማርኬቱ the ካንድል ዊኩን በቃ ሎ ፕራይስ ሎ ወስዶ ቦዲ ከዛ በላይ ተረዳኝ አይደል? አሁን እቺኛው ካንድል እዚህ ጋር የምታዩት ፖይንት ኦፍ ኢንተረስት ነች። the ካንድል ወስዳ ቦዲ ከዛ ላይ ነው ክሎዝ ያደረገችው። አያት እቺ ካንድል ሳም ፖይንት ኦፍ ኢንተረስት ነች። እዚህ ጋር የምታየው ይሄም ፖይንት ኦፍ ኢንተረስት ነው። the ካንድል ወስዶ ቦዲ ከዛ ላይ ክሎዝ ያደረገ። ስለዚህ ይሄ የምታየው ሙቭመንት የተፈጠረው በሱ ካንድል ነው። እዚህ ጋር የምታየው ይሄ ስንት ፒፕስ ነው አጠቃላይ? እቺ እንኳን ሙቭመንት 67 ፒፕስ ነች። ስለዚህ ይሄም 67 ፒፕስ የተፈጠረው በዚህኛው ፖይንት ኦፍ ኢንተረስት በዚህም ማየት ትችላለህ ማለት ይሰማል። አዎ አልወሰደም አለው ባይወስድ ችግር አለው፣ ግን ታይም አለው። አሁን እሱ ይሄ እንደ ማጆሪቲ ታይም ብለን እንትን የምንወስድበት አይደለም። ለምን እንደዚህ ያልኩ ማርኬቱ ሃይ ታይም ላይ ካሉኝ ኮንፈርሜሽኖች ነው የገባሁት ላሳይ። አሁን ወደ ዴይሊ ቻርት ብናደርገው ማርኬቱ ያው አሁን ስትሮንግሊ የትላንትናውን ቀን ቤሪሽ ነበር። አየኸው አይደለ? ስትሮንግሊ ቤሪሽ ነበረ ማርኬቱ። ከዛ ሎወር ታይም ላይ አሁን ወደ ፎር ሃወር እየወረድክ ብትመጣ ማርኬቱ እዚህ ጋር ምን እያደረገ ነው? ቱማስ ሪጀክት እያደረገ ነው። ኢቭን ፎር ሃወር ላይ ትልቅ ፖይንት ኦፍ ኢንተረስቶችን እየሰጠኝ ነው። እዚህ ጋር የተባለ ኤክስ የጻፍኩበት ፕሪቪየስ ካንድል ወስዶ ቦዲ ከዛ ላይ ክሎዝ ያደረገልኝ እኛውን ካንድልም ስትሮንግሊ ማርኬቱ ፑሽ ለማድረግ እየሞከረ ነው ያለ ወደ ላይ። ይሄኛውን እንግዲህ ኢኳል ሎ ራሱ ትቶ ማርኬቱ ማለት ነው ኤልኪ ትቶ ራሱ ወደ ላይ የመውጣት እድሉም ፍላጎቱ ሞር እያሳየ ነበር የነበረው። ስለዚህ በእነዚህ ተጠቅሜ ነው ማርኬቱ ላይ ኤዥያ ሎ ከመወሰዱ በፊት ዛሬ ኤዥያን ሀይ ይወሰዳል በሚል ኤክስፔክቴሽን ማርኬቱ ላይ ባይ ለማድረግ ሲሞክር የነበረው ማለት ነው ዩሮ ላይ በነዛ ኮንፈረንሶች ነው። ስቲል ናው ግን ይሄኛው ኤዥያ ሎ ግን ፎር ዘ ኔክስት ታይም ልንጠቀመው እንችላለን። እሺ አባቴ ሶ ኔክስት ክላስ ላይ ምን አልከኝ? ይሰማል? ምን አልከኝ? አልተማርም። ፖይንት ኦፍ ኢንተረስት ሲ ላይ ነው የምንማረው። ፒዲኤፍ ሲ ላይ ፒዲኤፍ ስላለ እናንተ ጋር ሲ ላይ የገባችሁ ማየት ትችላላችሁ። ኦኬ ያ እንማራለን። እሺ ነው። ኦኬ
እህ አሁን እሷን እኛ አ- እሱ አሁን እነሱ እንደ ፖይንት ኦፍ ኢንተረስት በላይ የመጨረሻ ማርኬቱ ለኦርደር ፑሽ ከማድረጉ በፊት የነበረው የመጨረሻ ካለ ልክ እንደ ኦርደር ብሎክም ይጠቀሙበታል። አብዛኛው ኤስኤምሲ ፎከስ አድርገህ ከሆነ ስለዚህ ኦርደር ብሎክ በዛ መልኩ ይጠራል። ነገር ግን ዋናው የኦርደር ብሎክ ሚኒንግ ወይ ደግሞ ኦርደር ብሎክ ዋናው ፓወርፉል የመሆኑ ሪዝን ግን ይሄ ነው። ሁለተኛ ደግሞ አንድን ኦርደር ብሎክ ኮንፈርም የምናደርግበት ኮንፈርሜሽኖች ቅድም ያሳያቸው ብቻ ናቸው። ለፕሪቪየስ ካንል ሃይ ወይ ሎ መውሰዱ ወይ ኢምባላንስ ኦርደር ፍሎ ሜጀሩ ነው። ኦርደር ፍሎ አሁን ማለት እነሱ ወይ ሚስ አንደርስታንዲንግ ነው። ለዚህ ነው አሁን ልብ ብለህ ከሆነ ገና ስንጀምር ስትራቴጂን ብያቸው ነበር። ከእነሱ ጋር ሚስ አንደርስታንዲንግ እንዳይፈጠር ልክ እንደዚህ የኛ ስማርት መኒ ትራፕ ነው ብያቸው ነበር። ስለዚህ አሁን ለምሳሌ የድሮ ትሬዶችን እየተመለሳችሁ ብታዩ ለምሳሌ በጣም ትልቅ የሆኑ ሰዎችን ብታዩ ኦርደር ፍሎ ማለት እንደውም እነሱ ሰፕላይ ዲማንድ ሲያሰምሩ ቅድም ማርኬቱ ሲነካው የነበረ ሰፖርት ኤንድ ሬዚስታንስ ሌቭል ነው ኦርደር ፍሎ ብሎ የሚያሰምሩ እንደውም የእነሱ እንደውም በጣም ትልቅ ራሱ ይመጣል። ፎር ኤግዛምፕል ለምሳሌ አሁን ይሄን ልክ እንደ ኦርደር ፍሎ ይጠቀሙታል። ለምሳሌ ማርኬቱ እዚህ ጋር የምታየው ይሄ ኦርደር ፍሎ ነው ተብሎ የሚታሰበው ጠየቀው። ማርኬቱ ልክ እንደዚህ ሪጀክት እያደረገበት ያለው ሌቭል ልክ እንደዚህ ማለት ነው። ልክ እንደ ሬዚስታንስ ሌቭል አየኸው አይደለ? ለምን እዚህ ጋር ያለው ይሄ ማርኬት ፕራይስ ይሄ እንደዚህ ከመውረዱ በፊት የነበረው። ስለዚህ እነሱ ይሄን ያክልም ኦርደር ፍሎ ይጠቀማሉ። ነገር ግን ይሄ አሁን ስማርት መኒ ያልካቸው ግን ከኛ ጋር ይለያያሉ። ለዛም ነው ብዙ እኛ እነሱን ፎከስ አልከተማ። ምን አልከኝ? እሺ እሺ ኦኬ አዎ ቼንጅ ኦፍ ካራክተር ብለን ነው የምናየው። ያ ያ ተጠቅመን ባይ ኦር ሴል የምንለው ያ ኦኬ እሺ አሁን ከኛ ጋር የሚመሳሰል ልጅ አንድ ልጅ ልንገርህ። ከኛ ጋር የሚመሳሰል አሁን ላይ ፕሮፈርም እንደውም አለው ልጁን ስሙን ቆይ ላስታውሰው። ድሮ ነው የማውቀው በጣም እና ማን ነበር ስሙ? ዜዴም ካፒታል የሚባል ልጅ አሁን አይ ቲንክ አሁን የትሬዶች እንደዚህ ስራ አይ ስራ ብሬክዳውን ስራ ዩቲዩብ ላይ አሁን አክቲቭ ምናምን አላውቅም፣ ግን ደግሞ ከኔ ስትራቴጂ ጋር ይመሳሰላል። እሱ ግን ሰፕላይ ኤንድ ዲማንድ ትሬደር ነው። ግን ይሄን ፎከስ አድርገው ሰፕላይ ኤንድ ዲማንድ ትሬደር ነው። ነገር ግን ቼንጅ ኦፍ ፋክተር ላይ ከኛ ጋር የሚያይበት ቪው የተወሰነ ይቀራረባል። ስለዚህ እሱን ልክ እንደ እንትን ማየት እንችላለን። ነገር ግን አሁን እኛ ግዴታ ማርኬቱ ላስት ዲኬት የተደረገበት ሌቭል መሆን አለበት ቼንጅ ኦፍ ፋክተር መፍጠር ያለበት። ካልሆነ ከሆነ እሱ ከሌላ አንተ ያ ቼንጅ ኦፍ ካራክተር ምን ይሁን ለምሳሌ ኢንዱስመንት ይሁን ማርኬቱ ፌክ አውት ወይ ደግሞ ስቶፕ አውት ሊያደርግ ይሄድ አይሄድ ኮንፈርም መሆን አንችልም። ስለዚህ ግዴታ ያ ሌቭል ያስፈልገናል። አዎ መቶ ቼንጅ ሲያደርግ ያ ተመሳሳይ ስትራክቸር ነው ያ። ኦኬ ግን አሁን ፎከስ አድርገህ ካየኸው ግን የምትኛውንም ቼንጅ ኦፍ ካራክተር ዊዛውት ፕሪቪየስ ላስት ሎ ሊኩዊድ የተወሰደውን ካላየኸው መቼም ልታገኘው አችልም። ለምን ኮሬክሽን እኮ አይደለም። አሁን ለምሳሌ አሁን ቅድም እንዳልከው አሁን ወይ ነሰሰሪ ባይሆን ኖሮ ማርኬቱ አሁን አንተ ነሰሰሪ ባይሆን ኖሮ የኛውን ዝም ብለን ቼንጅ ኦፍ ካራክተር ብንል ስቲል ነው ይሄን ቼንጅ ኦፍ ካራክተር ያልከው እዚች ጋር አንተ ምን ስላለህ ነው? ማርኬቱ ይሄ ኮሬክሽን ስላለ ነው አይደል? እንደዚህ ስለሆነ ነው። ስለዚህ ላስት ሊኩዊድ ቴክ አውት እንዲደረግ ያደረገው ሙቭመንት ይሄ ነው ማለት ነው። አየኸው አይደል? ቼንጅ ኦፍ ካራክተር ስናይ ግዴታ ማርኬቱ የለውም ማለት አንችልም። አሁን ይሄ ፕሪቪየስ ላስት ሎ ሊኩዊድ ተወሰደ የምንለው ሌቭል የለውም ማለት አንችልም። ምክንያቱም ኦልዌይስ እሱ ሲኖር ስለሆነ ማርኬቱ ኮንፈርም የሚያደርገን ማለት ነው። በኔክስት ክላስ ላይ ጥያቄ ካላችሁ ወደ እንጠያይቃለን። ካልሆነ ደግሞ ክላሳችንን እንቀጥልና ስለ ሪቴል ፋሲሊቲን ከተማረን በኋላ ወደ ቀጣይ እንሄዳለን ማለት ነው። ሪከርድ ያደረኩትን ለቅላችኋለሁ። ወዳችኋለሁ። መልካም ምሽት ይሁንላችሁ። ቴንክ ዩ